ተማሪዎች እንደምን አላችሁ? ይህ አልፋ ቲዩቶሪያል ከወንዴት ቲዩቶሪያል ጋር በመተባበር በጋራ የሚያቀርቡላችሁ የአንድ ወር የኢንትራንስ ዝግጅት ለሪሚዲያል እንዲሁም ለአስሮት ተፈታኝ ተማሪዎች ነው። ከቪዲዮዎቹ ጋር እንግዲህ አብሬያችሁ የምቆየው እኔ ወንድማገኘው ለገርጊስ ነኝ። ዛሬ በ11ኛ ክፍል ቻፕተር 2 ላይ ከዚህ ፊት የወጡ ጥያቄዎች ምን ይመስላሉ የሚለውን የምናይ ይሆናል ማለት ነው። በዛሬ ቆይታችን ላይ የምነግራችሁ ነገር ቪዲዮ ወደ መጨረሻ አካባቢ ላይ ወይም ይሄን ቻፕተር ልክ እንደጨረስን እንመለስና ከዚህ ቀደም የነበረው ቪዲዮ ላይ ወይም ደግሞ ከዚህ ቻፕተር 1 ላይ የሰራኋቸው አንዳንድ እኔም የሰራኋቸው ስህተቶች እናንተ የሰራችሁ ስህተቶች አሉና ኮሜንታችሁን እያየን አንዳንድ ጥያቄዎችን አብረን የምናስተካክል ይሆናል። ሂስትሪ እንግዲህ ከዚህ ፊት በተደጋጋሚ ተናግሬ ይሆናል። ሂስትሪ ቢያንስ አሁን ማንኛውም ፈተና ሲወጣ በሶስት አይነት መልኩ ነው የሚወጣው። አንደኛው ፓርት ምንድነው? በቃ ማለት በተለምዶ ሰነፍ የምንለው አይነት ተማሪ ወይም ደግሞ ብዙም ኖሌጅ የሌለው ተማሪ ቀለል አድርጎ ሊሰራቸው የሚችል ለጎበዙም ተማሪ ደግሞ ታይም ማያባክንባቸው ጠቅጠቅ አድርጎ የሚያልፋቸው ጥያቄዎች አሉ። ከዛ ሁለተኛው ስቴጅ ደግሞ ሚዲየም የምንላቸው ጥያቄዎች አሉ ወይም ደግሞ ቀለል ያሉ እንዲሁም ደግሞ ከበድም የሚሉ ወይም ትንሽ የሚያመራምሩ ጥያቄዎች አሉ። አሁን የዛ ሰዓት ላይ ሰነፉን ጎበዙም ተማሪ እኩል ተመጣጣኝ የሆነ አቢሊቲን ይዘው የሚሰራቸው ጥያቄዎች ናቸው። የመጨረሻው ግን ልክ የመጀመሪያው ፓርት ላይ ለሰነፍ ተማሪ አድቫንቴጅ እንደተሰጠው ሶስተኛው ደረጃ ላይ ግን የማን አድቫንቴጅ ብቻ ይሆናል ማለት ነው? ለጎበዝ ተማሪ ብቻ ክሬዲት የሚሰጥበት ወይም እሱን የአድቫንቴጅ የሚወስድበት ይሆናል። ጥያቄዎቹ ከባድ የሆኑ እንዲሁም ደግሞ በጣም ብዙ አናላይዜሽን እና ብዙ ማሰብን ብዙ መገምገምን የሚፈልጉ ጥያቄዎች ይሆናሉ። አሁን አንዳንድ ጥያቄዎች ላይ ድፍን ያለ ሁለት መልስ በቃ ኮሬክት የሆነ ሁለት መልስ ያላቸው ጥያቄዎች አሉ። ብዙዎቻችሁም እዛ ላይ ነው ተሳስታል እያላችሁ መለሳችሁልኝና አሁን እነዛ ጥያቄዎች ለኔም ለናንተም እንደ ስህተት ናቸው። ተግባባን? ምክንያቱም አንድ ጥያቄ ላይ ሁለት መልስ አስቸጋሪ ነው። ያን ጥያቄ የሚመልሱበት ወይንም ደግሞ እነዚህ ፕሮፌሰሮች ወይም እነዚህ ዩኒቨርሲቲ መምህራን ያን ጥያቄ ያወጡበት ምክንያት አለ። ሁለት ደግሞ ያን ጥያቄ ደግሞ መልሱን አንዱን የሚመርጡበት የራሳቸው የሆነ ምክንያት አላቸው። ተግባባን? ቢኮዝ እነሱ ከኔም ከናንተም በሂስትሪው የተሻለ ደረጃ ላይ ያሉ ስለሆኑ ካላቸው ሶርስ ካላቸው የተለያዩ ዳይሜንሽኖች በመነሳት አንዱን መልስ ነው ብለው ይመርጡላችኋል። ጥያቄው የተሳሳተ አይደለም፣ የወጣውን ኤግዛም ነው ሽቱን ነው ቀጥታ እዚህ ጋር ወደ ፒዲኤፍ የቀየርኩት። በቃ አጻጻፉ ብቻ ነው የተቀየረው። ኦልሞስት ጥያቄው የተገለበጠ ነገር ነው። ስለዚህ ምንም የተሳሳተ የታይፒንግ ኤረር የለውም። ስለዚህ አንድ ፓርት ላይ ሁለት መልስ ስላለው እናንተ ሞር እዛ ጋር አንደኛው ላይ ትኩረት ስላደረጋችሁ ወይም ደግሞ አንደኛው ነው መስመር ስላገኛችሁ መልስ ነው ልትወስዱ ትችላላችሁ። እኔ ደግሞ ካለኝ እንትን ተነስቼ ደግሞ አንዱን ጥያቄ መልስ ነው ልላችሁ እችላለሁ። ስለዚህ እኔ የሚሳሳትኩባችሁ አሉ፣ እናንተ የሚሳሳታችሁባችሁ አሉ። እነሱን ተመልሰን እናያለን። አሁን ቻፕተር 2 ላይ ቆይታ እናደርጋለን ማለት ነው። አሁንም ግን ስህተት ነው ብላችሁ የምታምናቸውን ጥያቄዎች የምታምናቸውን ስል ደግሞ ታዲያ አንዳንዴ ተማሪ ነፃነትን ሲሰጠው ችግር ነው። እናንተ አንበባችሁ ስላልመጣላችሁ ወይም ደግሞ መጽሐፍ ላይ ቀጥታ መስመር ስላላገኛችሁት ስህተት ነው ብላችሁ የምታመጣቸው ጥያቄዎች አላችሁ። አሁን እነሱን አልፋችኋለሁ። በኋላም ኮሬክሽን ስንወስድ አልፋችኋለሁ እነሱን። ቢኮዝ የራሳችሁ ስህተት ከሆነ ምንም እንትን ምለው ነገር አይኖርም። ተመልሰ አንበበ ጓደኛን ጠይቀ አረጋግጥ። ግን በስነ ስርዓት ያነበበና ያላነበበ ተማሪ የሚለየው በዚህ ነው። በቃ እንደዚህ አይነት ጥያቄዎች ላይ ወይ መምህሩ ይሸወዳል ወይ ተማሪው ይሸወዳል። እነሱን ተመልሰን እናያለን። አሁንም ይኖራል ብላችሁ ያያችሁት ካለ ኮሜንት ላይ አስቀምጡ፣ እየተመለስን እናያለን። ይሄ ለሁላችሁም የሚሰጠው ኃላፊነት ነው። ግን እንዳልኩት ከናንተ የማንበብ ክፍተትና ከናንተ ያረዳድ ችግር የተነሳ ከሆነ ኢቭን ኮሜንት ላይ እንኳን መልሱን አንመልስላችሁ። ተግባባን? ሪፕላይ አናደርግላችሁ። ሪፕላይ እንኳን የምናደርገው ለማን ነው? ስርዓት አንብበው እናንተ ብለው ለተሳሳቱት ወይም ደግሞ እኛም ተሳስተን ላረሙን ተማሪዎች ነው። እሺ which of the following technologies enabled ancient Egyptians to produce a large surpluses and maintain an enduring state ይለናል። 2016 ላይ ወጣ ጥያቄ ሲሆን ወይም ያምና ጥያቄ ነው። አንሸንት ኢጂፕቲያን ስቴትን ታስታውሳላችሁ። ሄሮዶተስ ዘ ጊፍት ኦፍ ብሉ ናይል ብሎ ይጠራል። የአባይ ወንዝ ስጦታ የሆነችው ይህች አንሸንት ኢጂፕቲያን ስቴት ለረጅም ጊዜ መቆየት የቻለች ስቴት ነበረች። ሜንቴን ኢንዱሪንግ ያለው እሱ ነው። ወይም ደግሞ ለረጅም ጊዜ መቆየት የቻለች ስቴት ነበረች። እቺ ስቴት ለረጅም ጊዜ ለመቆየቷ ጥንካሬ የሰጣት ረጅም እድሜ እንዲኖራት ያደረገው ነገር ምንድን ነው? ከፍተኛ የሆነ ምርትስ ላርጅ ሰርፕለስ እንዲኖራት ከፍተኛ የሆነ ምርት እንዲኖራት ያደረገው ምንድን ነው ይለናል። ወይም ደግሞ ምን አይነት ስራ መስራታቸው ምን አይነት ቴክኖሎጂ መፍጠራቸው ነው ይለናል። ኤ ቢልዲንግ ፒራሚድ መገንባታቸው ነው? አይደለም። ቢ ኮንስትራክቲንግ ኢሪጌሽን ካናልስ ለኢሪጌሽን ወይም ለመስኖ እርሻ የሚሆኑ ቦዮችን መስራታቸው ነው? አዎ፣ እነዚህን ቦዮች መስራታቸው ምን አድርጓቸዋል ማለት ነው?
አንሸንት ኢጂፕቲያኖችን ወደ ተሻለ ደረጃ እንዲሄዱ አድርጓቸዋል። እንዲሁም ደግሞ ብዙ አይነት ምርቶችን እንዲያመርቱ፣ ኢኮኖሚያቸውን መገንባት እንዲችሉ፣ ፖለቲካላቸውን ማጠናከር እንዲችሉ፣ ሶሳይቲያቸውን ተጠቃሚ ማድረግ እንዲችሉና ረጅም ጊዜ የሚቆይ ጠንካራ ስቴት መመስረት እንዲችሉ አድርጓቸዋል። ሲ ኢንቨንቲንግ ሄሮግሊፊክስ ይለናል። የሄሮግሊፊክስ ጽሁፍን መፍጠራቸው ይለናል። አይደለም። ዲ ዘ አርት ኦፍ መንፊኬሽን፣ መንፊኬሽን የተሰኘውን የሞተን አስክሬን አድርቆ የማቆየት ሲስተም መፍጠራቸው ይለናል። አይደለም። ሶ ዘ አንሰር ኢዝ ቢ። ዛንሰሪዝ ቢ። አንሸንት ኢጂፕሽያን ይሄን አይነት ቴክኖሎጂ ኢቭን አንሸንት ኢጂፕሽያንስ ብቻ ሳይሆን አሁን ላይ ያለችው ኢጂፕት ራሱ ይሄ የኢሪጌሽን ሲስተም ነው ኢጂፕትን ለረጅም ጊዜ ሰርቫይቭ እንድታደርግና ጠንካራ መንግስት እንድትሆን የሚያደርጋት። which one of the following was a major achievements of the Indus Valley civilization? በነገራችን ላይ ይሄ ቻፕተር 2 ብዙዎቻችሁ በጣም ለብዙዎቻችሁ የሚያስፈልግ ቪዲዮ ነው። ይሄ ከቪዲዮ ለምን እኔ በማስተምርበት ቦታም ይሁን ማስጠናችሁ ተማሪዎችም ሆኑ እንዲሁም የተለያየ ቦታ ላይ ያላችሁ ተማሪዎች ኢቭን ላይብራሪ እንኳን ስትጠቀሙ ማገኛችሁ ጀሞ ላይ አብሮት ላይ ልደታ ላይ ላይብራሪ እንኳን ስትጠቀሙ ማገኛችሁ ተማሪዎች ብዙዎች በአካል ስለማታቁኝ እኔ ሳናግራችሁ ነው ተማሪዎች የሚያቁኝና በአካል አጣቁኝም ግን ያው ከብዙዎቻችሁ መሃል አበሬ መጥቼ ተከላቀዬ እንትላሉ ብዙ መጻፍቶችን ተጠቀማለሁና ብዙ ተማሪዎች ጋር ያዩት ነገር እዚህ ቻፕተር ላይ የምትሸመድሩት ሌላ ነገር ነው። ፕሊስ እባካችሁ እያንዳንዱ ስቴት ላይ እየገቡ በቃ እያንዳንዱ ስም ብሎ ያገኙትን ነገር የሆነች የተለየች ቃል ያለችበትን ነገር በሙሉ ሲሸመድዱ አገኛለሁና ያ አይደለም የምትጠየቁት ጥያቄ ኢንትራንስ ላይ ይሄ ሲቪላይዜሽን ምን አቺቭ አደረገ ወይም ደግሞ ምን አይነት ለዓለም ምን አይነት ያበረከተው አስተዋጽኦ ነበር፣ ለጥንካሬው መንስኤው ምንድነው፣ ለመውደቁ ምክንያቱ ምንድነው? ተግባባን አይደለ? በቃ እና ምን አይነት ሲስተሞች ወይ ምን አይነት አድሚኒስትሬሽን ሲስተም ነበራቸው? እነዚህን ጉዳይ ብቻ መያዝ ነው የሚጠበቅባችሁ። አሁን 2016 ላይ የሚጠየቁት ጥያቄ ስለ ኢንዱስ ቫሊ ሲቪላይዜሽን ማን ነው? በህንድ ውቅያኖስ ላይ በኢንዱስ ሸለቆ ላይ የተመሰረተው ስልጣኔ ማን ነው? ኢንዲያን ሲቪላይዜሽን ነው። ሶ የኢንዲያን ሲቪላይዜሽን ሜጀር አቺቭመንት ነው የተጠየቃችሁት። ዘ ዲቨሎፕመንት ኦፍ ራይቲንግ ሲስተም፣ ምናልባት የራሳቸውን ራይቲንግ ሲስተም ይኖራቸው ይሆናል ግን ይሄ ለዓለም የተለየ ከሆነ ነው አቺቭመንት ልንለው የምንችለው። ሶ ይሄ አልነበራቸውም። ቢ ዘ ኮንስትራክሽንስ ኦፍ ሪፋይንድ ቡዲስት ቴምፕልስ ይለናል። የቡዲስቶችን ቴምፕሎች ወይም መቃብሮችን መገንባት መቻላቸው ይለናል። ይህም አይደለም። ሲ ዘ ዲቨሎፕመንት ኦፍ አርባን ፕላኒንግ ቴክኒክስ ይለናል። የስ ህንዳውያንን ትንሽ ለየት የሚያደርጋቸው ነገር ምንድን ነው? አንደኛ በሬሊጂየስ ስርዓቱ የታወቀ ነው። የቡዲዝም እምነትን እንዲሁም የሂንዱይዝም እምነትን ያመጡት እነሱ ናቸው። ግን ራሴ እንኳን ሳስተምራቸው 11 ክፍል ቻፕተር 2 ላይ ሳስተምር ምን ብለናል? ኢንዲያኖች በከተማ ፕላኒንግ እና በአርባን ዲቨሎፕመንት ሲስተማቸው በጣም የታወቁ ናቸው። እንደውም በወቅቱ ምን የሚባሉ ከተሞች ነበራቸው? ሃራፓና ሞሄንጆ ዳሮ የሚባሉ ከተሞች ነበራቸው። እንደውም አንድ የራሴን ገጠመኝ ማስችላችሁ ነበር። ምን ብዬ ነበር? የሆነ ዓመት ኤግዛም ላይ ተማሪ በነበርኩበት ታይም ላይ ስሰራ ዘሃራፓን ሲቪላይዜሽን ብሎ ጠይቆ ነበር። ጠይቄው የሆነ ነገር ነው የሚለው ብቻ ግን ስለ ሃራፓን ሲቪላይዜሽን ብሎ ጠየቀ። ሃራፓን ሲቪላይዜሽን ማን ነው ብዬ ኤክስትሪሙን ባገላብጥ የለም መቴክስ መጻፊን ባገላብጥ የለም። ከአንሸንት ሲቪላይዜሽኖች ውስጥ ሄድኩኝ። ወርልድ ጂኦግራፊ ወርልድ ሂስትሪ የተሰኙትን መጻፍቶችን አነብ ነበር ለሂስትሪ እና ለጂኦግራፊ እና እዛ ላይ ገብቼ ስፈልግ ነው ሃራፓን ሲቪላይዜሽን ሳይሆን እዛ ላይ የሚያለው ኢንዲያን ሲቪላይዜሽን ብሎ በዛ ውስጥ ነው ሃራፓን እና ሞሄንጆ ዳሮ ብሎ በሰፊው ተለቅ አድርጎ ጽፏቸዋልና ቃሉን እዛ ጋር ሳገኘው ገብቼ ሳይ ከተሞቹ ናቸው። ሶ በከተማ ግንባታ በጣም የታወቁና የረቀቀ ጥበብ የነበራቸው ወይም ደግሞ ትልቅ ብቃት የነበራቸው ናቸው። የኮምፕሌክስ ሌጋል ኮድ፣ በሌጋል ኮድ የሚታወቁት ማን ናቸው? ሮምና ባቢሎኒያን ናቸው አይደለ? ሮሞችና ባቢሎኒያን ናቸው። እንደውም ማን ነበረ የባቢሎኒያኑ ንጉስ? ስሙ ጠፋብኝ። አሁን ለጊዜው ስሙ ጠፋብኝ እንጂ የሰረቀ እጁ ይቆረጥ፣ አይን ያጠፋ አይኑ ይጥፋ ምናምን አይነት ህግ ማለት ነው። በቃ ላጠፋችሁት ቀጥተኛ ምላሽ አይነት ሲስተም። ሶ እንደዚህ ሲስተሞች ያወጡ የነበሩ እነ ባቢሎኒያን አሉ። ከዛ ደግሞ ሮም ላይ ደግሞ ስትሄዱ ሌጋል ኮድ ነበራቸው። ሶስተኛ ጥያቄ what was the major contributions of Greek civilization in the western world ይለናል። አሁን ተመልከቱ፣ አያችሁ ተመሳሳይ ዓመት ላይ ነው የወጣው። አሁንም የጠየቀው ስለማን ነው? ስለ ግሪክ ሲቪላይዜሽን ኮንትሪቢዩሽን ነው። ለዓለም ያበረከተችው አስተዋጽኦ ምንድን ነው? አሁን ግሪክ ሲቪላይዜሽን የተመሰረተ ማን ነው የመሰረተው? እነማን ነገስታት ነበሩ ብሎ አልጠይቃችሁም። ግን ግሪክ ሲቪላይዜሽን ስትማሩት አስታውሱ ከሆነ ብዙ ስሞችን ተምራችኋል አይደለ? ያን አትጠየቁም። ብዙ ዓመተ ምህረት ተምራችኋል። ያን አትጠየቁም። ግሪክ ሲቪላይዜሽን ላይ መያዝ ያለባቸው አንድ ነገር ምናልባት ከመጣ ነው እሱም ከስንት አንዴ ነው እስካሁን ከ2000 ጀምሮ እስከ 2016 ያሉት ኤግዛሞች ላይ 2 ዓመት ምናምን ላይ ነው ያየሁት። ፖሊፔሌኔዥያን ዋር ወይም ደግሞ አቴንስና ስፓርታ ያደረጉት ጦርነት። ግን በተደጋጋሚ ግን ስለ አቴንስና ስለ ስፓርታ መውደቅ ጠያይቆ ነበር። ጦርነቱን ባይጠይቅም ግን የተለያዩ ኤግዛሞች ላይ ግን ስለ ሁለቱ መዳከም ምክንያት እያለ ሲጠይቅ ነበር። አሁን እዚህ ጋር ግን 2016 ላይ ግን ስለ ግሪክ ሲቪላይዜሽን ኮንትሪቢዩሽን የጠየቃችሁት የግሪክ ሲቪላይዜሽን ለዓለም ምን አስተዋጽኦ አበረከተ? አይዲያስ አባውት ዳይሬክት ፓርቲሲፓቶሪ ዲሞክራሲ ይለናል። ስለ ዳይሬክት ዲሞክራሲ ለዓለም
ትልቅ አይዲያን ወይም ሐሳብን መፍጠር ችሏል። አዎ ሲጀመር ዳይሬክትም ሆነ ኢንዳይሬክት በእርግጥ ኢንዳይሬክት የመጣው ቅርብ ጊዜ ነው ወይም የሪፕሬዘንታቲቭ ዲሞክራሲ የምንለው ቅርብ ጊዜ ነው። ግን ይሄ ዲሞክራሲ የሚለው ጽንሰ ሐሳብ ከየት ነው የመጣው? ከግሪክ። እነሱ ጋር የነበረ ዲሞክራሲ ሲስተም ደግሞ የተነበረ ዳይሬክት ኦር ፓርቲሲፓቶሪ ዲሞክራሲ ሲስተም የምንለው ነበረ። ሶ ይሄን ያመጡት እነሱ ነበሩ። ሪጀክሽንስ ኦፍ ስሌቨሪ አስ አን ኢንስቲትዩሽን ስሌቨሪን ማስቀረት የሚለው ጽንሰ ሐሳብ ይለናል። አይደለም። ዘ ቴክኒክስ ኦፍ ቢልዲንግ ሮድስ አት ዛት ላስት ሎንግ ይለናል። መንገድን የመስራት ብቃት ነው። ይህን ሮሞች ናቸው የሚታወቁት በመንገድ ግንባታ። ዲ ዘ ዩዝስ ኦፍ ዌልድ ትራንስፖርት ወይም ደግሞ ይሄ የሰረገላ ትራንስፖርት። ዌልድ ማለት ከብረት ጎማ የብረት ጎማ ያላቸው ሰረገሎች ናቸው። እሱ ደግሞ ማነች? ሜሶፖታሚያ ናቸው። ሶ ዘ አንሰር ኢዝ ዋት? ኤ ነው። እሺ ወደ አራተኛ ጥያቄ እንምጣ። what was a common achievements of the civilizations of Egypt and Mesopotamia? ተመልከቱ። አሁንም የጠየቀን ኢጅፕትና ሜሶፖታሚያን የሚያመሳስላቸው አቺቭመንት ምንድነው? ሁለቱም ለዓለም ያበረከቱት አስተዋጽኦ አለ አይደለ? ሶ ከነዚህ አቺቭመንቶች ውስጥ ሁለቱም የሚያመሳስላቸው ምንድነው ነው? ኤ the inventions of techniques for preserving the bodies of the dead ይለናል። የሞቱ አካላትን የሞቱ ህይወት ያላቸው ነገሮች ሲሞቱ አካላቸውን አድርቆ የማቆየት ሲስተም ነው ይለናል። ይሄ ኢጅፕት ብቻ ነበር የነበራት፣ ሜሶፖታሚያ አልነበራት። ቢ ዘ ዲቨሎፕመንት ኦፍ ራይቲንግ ሲስተም ፎር አድሚኒስትሬቲቭ ፐርፐዝ ይለናል። ይህን እንደ አንድ አማራጭ እንያዘው እስኪ። ሁለቱም ምን ነበራቸው? ራይቲንግ ሲስተም ነበራቸው። ሜሶፖታሚያ ኩኒፎርም፣ ኢጂፕሽያን ደግሞ ሄሮግሊፊክስ የተሰኘ የአጻጻፍ ስርዓት ነበራቸው። ሲ ዘ ኮንስትራክሽንስ ኦፍ ኢላቦሬት ሪሊጂየስ ቢልዲንግ ዩዚንግ ክሌይ ብሪክስ ይለናል። የክሌይ ወይም ደግሞ የሸክላማ አፈርን በመጠቀም የሃይማኖት ቦታዎችን መገንባት፣ ሪሊጂየስ ቢልዲንጎችን መገንባት ይለናል። እሺ እንለፈው። ዲ ዘ ኢንቨንሽንስ ኦፍ ቴክኒክስ ፎር ፒሪፋይንግ ኮፐር ኤንድ አይረን ይለናል። የኮፐርና አይረን ማዕድናትን የሚያነጹበት ወይም ደግሞ የሚያጠሩበት ሲስተም ቴክኖሎጂ ቴክኒክ ነበራቸው ይለናል። ሶ ዘ አንሰር ኢዝ ዋት? ቢ ሜሶፖታሚያና ኢጅፕትም ከሚያመሳስሏቸው ነገሮች አንዱ ምንድነው? አንደኛ ሁለቱም ኢሪጌሽን ፕራክቲስ ያደርጉ ነበር። ሁለተኛ ደግሞ ምክንያቱም ሜሶፖታሚያን በሁለት ወንዞች መካከል የምትገኝ ከተማ ነበረች። ወይም ቃሉ ራሱ ያ ትርጓሜ አይደለ? በፕሎ ወይም ደግሞ በእርሻ ስራ በጣም ታዋቂ ነበሩ። ይሄ አንድ ያመሳስላቸዋል። ለስልጣኔያቸው መሰረቱ እሱ ነው። በመቀጠል ደግሞ ሁለቱም ምን አይነት ሲስተም ነበራቸው? የራሳቸው የሆነ የአጻጻፍ ስርዓቶች ነበራቸው። እሺ ወደ አምስተኛ ጥያቄ እንምጣ። እስኪ ለማሳየት እንሞክር እዚህ ጋር እስከ ዲ ድረስ። አንደኛ ጥያቄ አምስት ጥያቄ which of the following is the characteristics features of Athenian democracy ይለናል። አሁንም ተመልከቱ 2015 ላይ ስለ አቴኒያን ዲሞክራሲ ነው የጠየቀው። ወይም ደግሞ ስለ ግሪክ ላይ የነበረው የግሪክ ዋና ከተማ ማለች አቴንስ አይደለ? ሶ አቴንስ ላይ ከሄደ የነበረው ዲሞክራሲ ግሪክ ውስጥ የተጀመረው ዲሞክራሲ ነው። ሶ የአቴኒያን ዲሞክራሲን የሚገልጸው ዲስክራይብ የሚያደርገው የትኛው ነው ይለናል። ኤ ዘ ዶሚናንስ ኦፍ ዘ ሲቲ ባይ ቲራንስ ይለናል። ቲራንትስ ወይም ደግሞ ከተማዋ በተለያዩ አምባገነኖች ዶሚናንስ የተደረገች መሆኗን ነው የሚያሳየን ይላል። አይደለም። አቴኒያን ዲሞክራሲ ምን አይነት ዲሞክራሲ ነው? ዳይሬክት የሆነ ዲሞክራሲ ሴኔትና ኮንሱል አይደለ የሚባሉ ሁለት አመራር አካላት ያሉበት፣ ሴኔቶች እስከ ፍጻሜያቸው፣ ኮንሱሎች በሁለት ዓመት አንዴ የሚቀያየሩበት የአመራር ስርዓት፣ በሁለት ወር በአንድ ዓመት ከሳሳቱ ተመልሳቾች ቼክ አድርጉት የሚቀያየሩበት የአመራር ስርዓት የነበረበት የዲሞክራሲ ስርዓት ነው። ህዝቡ ወጥቶ ዳይሬክትሊ ፓርቲሲፔት የሚያደርግበት ስርዓት ነው። ቢ ዘ ፕሮሚነንስ ኦፍ ዘ ሴኔት ኢን ዘ ጎቨርኒንግ ዘ ሲቲ ይለናል። ከተማዋን በመምራት ስርዓት ውስጥ ሴኔቱ የበላይ የነበረበት ስርዓት ነው ይለናል። ይሄ የግሪክ አድሚኒስትሬሽን ወይም ይሄ ኦሊጎፖሊ የምንለው ስርዓት ነው እንጂ ከዲሞክራሲው ሲስተም ጋር የሚገናኝ አይደለም። እሺ ሲ ላይ ስንመጣ ዘ ፓሴጅስ ኦፍ ሎ ስሩ ዳይሬክት ፓርቲሲፔሽንስ ኦፍ ዘ ሲቲዝንስ ይለናል። ወይም ደግሞ ምንም አይነት ህግ ሲወጣ ምንም አይነት ደንቦች እና ህጎች ሲወጡ ህዝቡ ሲቲዝን ወይም ደግሞ አሁን እዚህ ጋር ህዝብ አይደለም ያለው ፒፕል አይደለም ያለው ሲቲዝን ዜግነት ያላቸው አካላት እነማን ዜግነት እንደሚሰጣቸው ተምራቸዋል። ሶ እነዚህ ዜግነት ያላቸው አካላት ቀጥታ ምን የሚሉበት ዳይሬክት ፓርቲሲፔት የሚያደርጉበት ነው ይለናል። አዎ ሲ ልክ ነው። ዲ ስንሄድ ዘ ፕሮሚንሰስ ኦፍ ዊሜን ኢን ዘ ሜኪንግ ኦፍ ሎ ሴቶች በህግ አወጣት ስርዓት ውስጥ የሚሳተፉበት ነው ይለናል። አይደለም። ሴቶች ሲጀመር ዜግነት አይሰጣቸውም አይደለ? ዜግነት ራሱ የላቸውም። ስድስተኛ ጥያቄ which one of the following is an achievements of Egypt during the new kingdom ይለናል። ኢጅፕት እንግዲህ እንደምታስታውሱት በሶስት ኪንግደም ተከፋፍላ ነበረ። ኦልድ ኦር ሎወር ኪንግደም አለ፣ ሚድል እና ኒው አለ። ሶ በኒው ኪንግደም ጊዜ ኢጅፕት ያሳየችው አቺቭመንት ምንድን ነበረ? ወይም ደግሞ የነበራት ለውጥ ምንድን ነበር ይለናል። ዘ ዩኒፊኬሽንስ ኦፍ ዘ አፐር ኤንድ ሎወር ኢጅፕት ይለናል። የላይኛውና የታችኛው ኢጅፕት አንድ ላይ የተዋሃደበት ጊዜ ነበር ይለናል። በንጉስ ይሄ ልክ ነው። በንጉስ ማን ነበር? ራሚኔስ ነው አይደል? ንጉስ ራሚኔስ። እስኪ ከሳሳቱ
አሳውቁኝ እሺ። ንጉስ ራሚኔስ ይመስለኛል በሱ ጊዜ ነው አይደለ ኢጅፕት ዩኒፋይድ የሆነችው። ቢ ሌላው የግብጽ ፈርዖን የሆነው ኤክሶደስ ደግሞ ይሄ የግብጽ የእስራኤላውያን ስደት የነበረበት ጊዜ ነው። ሶ ቢ ዘ ዲቨሎፕመንት ኦፍ አይዲያስ አባውት አፍተር ላይፍ ይለናል። ከሞት በኋላ ህይወት አለ የሚለው ከሞት በኋላ ህይወት አለ የሚለው ሐሳብ የመጣበት ጊዜ ነው ይለናል። አይደለም፣ ይሄ ከመጀመሪያው ጀምሮ ይከተሉት የነበረ ሪሊጂየስ ነው። ቢ ዘ ኢንቬንሽንስ ኦፍ ኖምስ አስ ዩኒትስ ኦፍ አድሚኒስትሬሽን የግዛቶቻቸው አስተዳዳሪዎች ወይም ደግሞ ግዛቶቻቸው ማን ይባሉ ነበር? ኖምስ ይባሉ ነበር። የግዛት አስተዳዳሪዎቹ ደግሞ ማን ተብሎ ይጠሩ ነበር? ኖማርችስ ተብሎ ይጠሩ ነበር። ሶ ይህ ሲስተም የመጣበት ጊዜ ነበር ይለናል። አይደለም። ዲ ደግሞ ዘ ኤክስፓንሽንስ ኦፍ ኢምፓየር ቱ ፓርትስ ኦፍ ኤሽያ ኤንድ አፍሪካ ይለናል። ኢጅፕት በኒው ኪንግደም ጊዜ እንግዲህ በጣም ጠንካራ የሆነችበትና ሀያል የነበረችበት ታይም ነው። ሶ ዘ አንሰር ኢዝ ዋት ዲ በጣም ግዛቶቿን ያስፋፋችበት እስከ ኤሽያና እስከ አፍሪካ እስከ ሱዳን ምናምን ድረስ መምጣት የቻለችበት ጊዜ ነበረ። እሺ ጊዜ ነበረ። ሰባተኛ ጥያቄ which of the following is an achievement of Sumerian civilization ይለናል። አሁንም ለ15 ላይ እንቆያለን። የሱሜሪያኖች ሲቪላይዜሽን ውጤት የሆነው የትኛው ነው? አቺቭመንት የሆነው የትኛው ነው? ሱሜሪያ ማለት ማን ናቸው? የሱሜሪያን ሲቪላይዜሽን ማለት ሱሜሪያን ህዝቦች ናቸው፣ መስራች ህዝቦች ናቸው። ሲቪላይዜሽኑ ማን ነው? ሜሶፖታሚያ የሚባለው ማለት ነው። ሜሶፖታሚያ የሚባለው ሲቪላይዜሽን ነው። ሶ ኤ ዘ ኢንቬንሽንስ ኦፍ ሞኖቴስቲክ ሪሊጂየስ ይለናል። ሞኖቴስቲክ የሆነ ሪሊጂየስ ተፈጥሯል ይለናል። አይደለም። ቢ ዘ ዲቨሎፕመንት ኦፍ አስትሮኖሚ ኤንድ ማቴማቲክስ አው በአስትሮኖሚና በማቴማቲክስ ወይም በስነ ህዋ በጠፈር ምርምርና በማቴማቲክስ ጥበባቸው በጣም ያደጉ ነበሩ ሜሶፖታሚያዎች። አንድ ክብ 360 ዲግሪ ነው። በአንድ ሰዓት ውስጥ 60 ደቂቃ አለ። በአንድ ደቂቃ ውስጥ 60 ሰከንድ አለ የሚሉትን በአንድ ዓመት ውስጥ 365 ቀናቶች አሉ የሚሉትን የማቴማቲካል ህጎች እና የቀን አቆጣጠሮች ያወጡት እነሱ ናቸው። ስለ ጨረቃ ስለ ከዋክብት ያጠኑት እነሱ የመጀመሪያዎቹ ናቸው። በአስትሮኖሚካል ኖሌጃቸው በጣም የበለጸጉና ያደጉ ነበሩ። በጣም ሀያላን ነበሩ። ዲዛል ዘ ዲቨሎፕመንት ኦፍ አልፋቤቲክ ራይቲንግ። አሁን ብዙዎቻችሁ እዚህ እንዳትሸወዱ ሲ እንዳትሉኝ ደግሞ አደራ ባካችሁ። አልፋቤቲክ የሆነ ራይቲንግ አልነበረም የነበራቸው። ምንድን ነበረ? ፒክቶግራፊክ የሆነ ራይቲንግ ሲስተም ነበር የነበራቸው። ፒክቶግራፊክ ማለት ስዕላዊ የሆነ ማለት ነው። በስዕላዊ የሆነ አልፋቤት የሌለው ሌተር አይደለም ማለት ነው። ሌተር አይደለም ግን ስዕሉ የሚወክላቸው ነገሮች አሉ። ገብታችኋል? እንደ ሌተር አሁን ለምሳሌ ኤ የምትሉት ሌተር ለሆነ ነገር ውክል ነው አይደል? በቃ ያ ሌተር ነው። ያ ሌተር ደግሞ ከተለያዩ ሌተሮች ጋር አንዴ በመሆን የሆነ ቃልን ፈጥሮ ለሆነ ነገር ውክል ይሆናል አይደል? እነሱ ጋር ግን ጀስት እኛ ሌተር ለን ኤ ቢ ሲ ዲ እንደምናስቀምጠው እነሱ ጋር ግን ፒክቶግራፊክ የሆነ ራይቲንግ ሲስተም ነበር የነበራቸው። ለምሳሌ ወረቀት ብሎ የተለያየ ሌተር አገጣጥሞ አይጽፉም እነሱ። የሆነች አንድ ፒክቸር ከዛች ከራይቲንግ ሲስተማቸው ውስጥ አንድ ፒክቸር ወረቀትን የምትወክል ፒክቸር አለች። ያ ፒክቸር ለእነሱ እንደ ራይቲንግ ሲስተም ነው። ያን ነገር ጻፉት ወይ ሳሉት ማለት ወረቀት ፈልገዋል ማለት ነው። ተግባባን? ያ ነው የአጻጻፍ ስርዓታቸው። ሂሮግሊፊክስም እንደዛ ነው። የቻይናው ሎጎግራፊክስም እንደዛ ነው። ሎጎግራፊክስም ፒክቶግራፊክ ነው። ይሄኛው አልፋቤቲክ አይደለም። ዲ ዘ ኮንስትራክሽንስ ኦፍ ግሬት ሞኑመንትስ ፎር ኪንግስ ኤንድ ጋድስ ይለናል። ለነገስታቶቻቸውና ለአማልክቶቻቸው ትልልቅ ሞኑመንቶችን ወይም ደግሞ ሐውልቶችን ይገነቡ ነበር ይለናል። ሶ ዘ አንሰር ኢዝ ቢ ብለን እንውሰድ። እሺ ስምንተኛ ጥያቄ which one of the following was a major features of India in the medieval period ይለናል። ስለ ህንድ ስልጣኔ ትክክል የሆነ የትኛው ወይም ህንድ በሜዲየቫል ፔሪድ ጊዜ ስለነበራት ጥንካሬ ትክክል የሆነ የትኛው ነው ይለናል። religious exercised a strong influence in the Indian culture ይለናል። በህንድ ካልቸር ውስጥ ወይም በህንድ ባህል ውስጥ ሪሊጂየስ ወይንም ደግሞ ሃይማኖት ትልቅ የሆነ ፓወር ነበረው ወይም ደግሞ ኢንፍሉዌንስ ነበረው። የህንዶችን ካልቸር ካራክተራይዝ ያደርግ ነበር ወይም ኢንፍሉዌንስ ያደርግ ነበር። አዎ ዘ ሪጂዮናል ሎርድስ ሃየርድ ባንድስ ኦፍ ዋሪየርስ ኖን አስ ሳሙራይ ይለናል። ሪጂዮናል ሎርዶች ተዋጊዎችን የጦር ተዋጊዎችን ጠንካራ የሆኑ የጦር ተዋጊዎች ህብረትን ወይም ባንድን ሳሙራይ የተሰኙ የጦር ተዋጊዎችን ይቀጥሩ ነበር ይለናል። ይሄ ማነች? ጃፓን ነች። እሺ ሳሙራይ የተሰኙ ተዋጊዎች ያሏት ጃፓን ነች። ሲ ዘ ኢንቬንሽንስ ኦፍ ፋየር አርምስ ዋዝ አኮምፓይንድ ባይ ዘ ዲስከቨሪ ኦፍ ሃይ ኳሊቲ ኦፍ ገን ፓውደር ይለናል። ኢጅፕት ወይም ደግሞ ኢንዲያ የተለያዩ የጦር መሳሪያዎችን ኢንቨንት ማድረግ መስራት የጀመረችበት ጊዜ ነበር። ለምን? ሀገሪቷ የገን ፓውደር ወይም ቃላ የምንለው ማለት ነው ጥይት ሲተኮስ ምትወጣለች አይደለ? ተተኩሳ ይሄን ገን ፓውደር በከፍተኛ ሁኔታ ማምረት መቻላቸው ነው ይለናል። አይደለም። እና ፋየር አርም ማምረታቸው አይደለም። ይሄ ለማን ነው? ይሄ ደግሞ ለቻይና ነው።
ይሄ ለቻይና ነው። ዲ ደግሞ ኦፊሻልስ ፎር ፖለቲካል ፓወር ዌር ሰሌክትድ ኦን ዘ ቤዚስ ኦፍ ታለንት ይለናል። ኦፊሻልስ ወይም ደግሞ አመራር አካላቶች እንዲሁም ለፖለቲካ ስልጣን የሚመረጡ የነበረው በታለንታቸው አማካኝነት ነበር ይለናል። ሶ ዘ አንሰር ኢዝ ኤ ማለት ነው። እሺ ዘጠነኛ ጥያቄ ላይ እንምጣና ዘ ፈርስት ፒፕል ቱ ሃቭ ዩዝድ ዘ አልፋቤቲክ ሲስተም ኦፍ ራይቲንግ ዌር ይለናል። አልፋቤቲክ የሆነ ራይቲንግ ሲስተም ለመጀመሪያ ጊዜ መጠቀም የጀመሩት እነማን ናቸው ይለናል። ይሄ የ2004 ምናምን ጥያቄ ነው። በኒው ከሪኩለም ላይ አታገኙትም። እሺ ዘ ኢጂፕሽያንስ አይደሉም። ተግባባን። ኢጂፕሽያኖች አይደሉም። ፎኒሺያኖችም አይደሉም። ፎኒሺያን እና ካርቴጂያን ዘሴም ናቸው። እሺ ካርቴጂያን ህዝቦቹን አለ እንጂ ካርቴጅ ማለት እንትን ነች፣ ቱኒዚያ ላይ የነበረች ሰሜን አፍሪካዊት ስቴት ነች። እና ካርቴጅን ስልጣኔ የመሰረቱት ፎኒሺያንስ የተሰኙ ህዝቦች ናቸው። ተግባባን። ካልተሳሳትኩኝ ፎኒሺያን የተሰኙ ህዝቦች ናቸው። ኢጂፕሽያንስ ሂሮግሊፊክስ አይደለም ነግሬያቸዋለሁ። ዘ አንሰር ኢዝ ኢትሩስካንስ ናቸው። ምንን? ላቲን። ስለ ላቲን መቼስ እዚህ ሮም ላይ ተምራችኋል። እነዚህኞቹ ግን ፎኒሺያን እና ካርቴጅን ኒው ከሪኩለም ላይ አልተማራችሁም። ሶ ኤ ናቸው። የላቲንን አልፋቤቲክ የሆነ ሲስተምን ራይቲንግ ሲስተምን የመሰረቱት ማን ናቸው? ዘ ኢትሩስካንስ ናቸው ማለት ነው። እሺ አስረኛ ጥያቄ ዘ ኤርሊየስት ግሬት ሲቪላይዜሽን ዌር ዞስ ኦፍ ይለናል። ወይም ደግሞ ከግሬት ሲቪላይዜሽኖች ከኤርሊየስት አንሸንት ስቴቶች ውስጥ ግሬት የነበሩ ሲቪላይዜሽኖች ከሌሎቹ የተሻሉ የነበሩት የትኞቹ ናቸው? እሺ ኤ ፐርሺያ ኤንድ ኢጅፕት ይለናል። ፐርሺያ ነበረች፣ ኢጅፕትም ነበረች። እሺ ቢ አክሱም ኤንድ ኢንዲያ ይለናል። አክሱም ነበረች፣ ኢንዲያ ግን ማለት አንችልም። ሲ ቻይና ኤንድ ሮም ይለናል። አይደለም። ዲ ኢጅፕት ኤንድ ሜሶፖታሚያ ይለናል። ኢጅፕት ኤንድ ሜሶፖታሚያ ማሳት እንችላለን። አንሸንት ሲቪላይዜሽን ከምንላቸው ውስጥ ፐርሺያም ሞር ወደ በኋላ ላይ ነው እየተጠናከረች የመጣችው። ከአፍሪካ ኢጅፕት ቀዳሚ ነበረች። ከሜሶፖታሚያ ደግሞ ከኤሽያ ደግሞ ሜሶፖታሚያ ሀያል ነበረች። ከዛ በኋላ እንግዲህ ከሜሶፖታሚያ በኋላ እነ ባቢሎኒያን መጡ፣ እነ አሲሪያን መጡ። ከዛ እነ አሲሪያን ገልብጠው ደግሞ እነ ፐርሺያ መጡ እያለ የዘመን ቅብብሎሹ ፐርሺያ ቢዛንታይንና አክሱም ላይ ሲደርስ ደግሞ እነዚህ ሶስቱ የሀያላን መንግስታት መሆን ችለው ነበረ ማለት ነው። ግን በዚህን ወቅት ላይ ኤርሊየስት ካለን ወይም ደግሞ ቀዳሚዎቹ ካለን እነማን ናቸው? ኤርሊየስት ፔሪድስ ላይ ከነበሩ ሲቪላይዜሽኖች ውስጥ ቀዳሚዎቹ ማን ነበሩ? ኢጅፕትና ሜሶፖታሚያን ነው የምናነሳው። በኋላ ግን ስትመጡ ግን ማን? ፐርሺያ ከኤሽያ ያለች፣ ቢዛንታይን ኢምፓየር ከኢሮፓ አለ እና ደግሞ የሀገራችን አክሱም ከኛ ደግሞ ሀያል መሆን እንችላለች ማለት ነው። ይሄ ጥያቄ የሆነ ዓመት ላይ 2009 2011 ብቻ አንድ ዓመት ላይ አለ። 11 ጥያቄ which of the following is true about the Buddhism ይለናል። ቡዲዝም ህንድ ውስጥ የነበረው ሃይማኖት ነው። 2005 ጥያቄ ነው። ስለ ቡዲዝም ትክክል የትኛውን ይለናል። it first originated in China and spread to Japan ይለናል። ቻይና ላይ ኢመርጅ ያደረገና ወደ ጃፓን ተስፋፋ። ስህተት ነው። it originated in India as a reform movement ይለናል። ህንድ ውስጥ ሲሆን የተመሰረተው አለን። ትክክል ነው። ግን ምን አለ መልሶ አፈረሰው። ምን አለን? ሪፎርም ሙቭመንት ነው ወይም ደግሞ ለውጥ ለማምጣት ተደርጎ የተደረገ እንቅስቃሴ ላይ ወይም ለውጥን ለማምጣት ተደርጎ ታስቦ በተደረገ ሪፎርም ላይ ወይም እንቅስቃሴ ላይ የተፈጠረ እምነት ነው ይለናል። ቡዲዝም ሳይሆን ማን ነው እሱ? ሂንዱይዝም አይደለ? የቡዲዝም ዋና እምነታቸው አለ። ከዛ ከቡዲዝም ላይ የሂንዱይዝም እምነትን እንደ ሪፎርም አድርገው መስርተዋል ማለት ነው። እሺ ሲላይ ስንሄድ ደግሞ ኢት ፕሪቸር ሳልቬሽን ስሩ ኤክስትሪም አሴቲዝም ይለናል። ወይም ደግሞ ሳልቬሽን የምንለው ምንድን ነው? ድህነት ነው አይደለ? ሶ ድህነት የሚገኘው በኤክስትሪም አሴቲዝም አማካኝነት ነው ወይ ነው ይለናል። ወደ ሲ ስንሄድ ኢት ፕሪቸር ስሩ ኤክስትሪም አሴቲዝም ይለናል። ኢት ፕሪቸር ሳልቬሽን ስሩ ኤክስትሪም አሴቲዝም። ህንድ ውስጥ ሁለት እምነቶች ነበሩ በዋነኝነት። አሁንም የህንድ ሜጀር ሪሊጂየስ የምንላቸው ሁለቱን ናቸው፣ ሂንዱይዝም እና ቡዲዝም። ሂንዱይዝም እንግዲህ መጀመሪያው ሃይማኖት ሲሆን ምን ይል ነበር እምነቱ? እንደምታስታውሱት እንደነገርኳችሁ ማንኛውም እዚህ ምድር ላይ ያለ ፍጥረት መግደል አይፈልጉም፣ መገደልም የለበትም ይላሉ። ቢኮዝ ያ ነገር ለምሳሌ ጉንዳንን ከገደሉ ቀጣይ ይሄ ጉንዳን ሰው ሆኖ ወይ የሆነ አይነት እንስሳ ሆኖ ነው የሚመጣው እና ይህን አይነት አመለካከት አላቸው። አሴቲዝም የምንለው ይሄንን ነው እንግዲህ። ኤክስትሪም አሴቲዝም የምንለው እምነት ይሄኛው ነው። ሶ ይሄ የቡዲዝም ሳይሆን የሂንዱይዝም እምነት ነው። እሺ ዲ ደግሞ ኢት ፕሪቸር ሳልቬሽን ስሩ አልምስ ጊቪንግ ይለናል። በአልምስ ጊቪንግ ያምናል። ቡዲዝም አልምስ ጊቪንግን ይቀበላሉ። ነገር ግን ሳልቬሽን ወይም ደግሞ የዘላለም ድህነት ወይም ደግሞ የሳልቬሽን የሚገኘው በዚህ በአልምስ ጊቪንግ ነው ብሎ አያምኑ። ቢኮዝ
ኒራንቫ እስኪ አስተካክሉኝ ቃሉን ጠፋ ቢኮዝ ቆይቻለሁ በጣም ስለነዚህ ሁለቱ ኖቶች ካጠናው ማለት ነው። ኒርቫና ኦር ኒቫርና ምናምን ነገር ይባላል። ብቻ ልክ አሁን በክርስትናው እምነት መልካም የሰራ ገነት ይገባል ወይም ደግሞ ለገነት ነው የምንኖረው አይደል? ማንኛችንም ለመንግስተ ሰማያት ህይወት ለመብቃት ነው የምንኖረው እና እነሱም ለኒርቫና ህይወት ለመብቃት ነው እንትን የሚሉት እና ለዚህ ለኒርቫና የሚያበቃን አልምስ ጊቪንግ እንት ማለታችን ነው ብሎ እንትን የሚሉት እና so the answer is B it originated x ብያለሁ አይደለም? እሺ የመጀመሪያው እምነት ሂንዱይዝም ይባላል። ከዛም ይሄን የሂንዱይዝም እምነትን አሳሰብ ትክክል አይደለም ብሎ ሲድራታ ጉተማ ቡድሃ ከአራተኛው መቶ ክፍለ ዘመን ጀምሮ እንደ ሪፎርም አድርጎ ወይም ደግሞ እዛኛው ላይ አስተምሮቱ ልክ አይደለም ብሎ ማህበረሰቡን አዲስ አስተምሮት አስይዞ በዚህ በአልምስ ጊቪንግ አስተምሮት ኒርቫናን ለመውረስ በሚል የቡድሂዝም እምነትን አስጀምሯል ማለት ነው። ሶ ሂንዱይዝም ነው እሺ በኤክስትሪም አሴቲዝም የሚያምነው እምነት። እሺ 12ኛ ጥያቄ what was the natural philosophy according to scholars of ancient Greek ይለናል። ወይም ደግሞ አንሸንት ግሪኮች ስለነበራቸው ናቹራል ፊሎሶፊ ትክክል የሆነ የትኛው ወይም ደግሞ ታስተውሱ ከሆነ የአንሸንት ግሪክ ፊሎሶፊዎችን ስናነሳ ብዙዎቻቸው የናቹራል ጥናት ላይ ትኩረት የሚያደርጉ ወይም ደግሞ ናቹራል ሳይንስ ላይ መሰረት ያደረጉ ፈላስፎች ናቸውና የነሱ ፍልስፍና ምንን መሰረት ያደረገ ነው? ወይም ደግሞ ከነዚህ ከአንሸንት ግሪኮች ፍልስፍና በመነሳት ናቹራል ፊሎሶፊ ምንድነው ይለናል። ፊሎሶፊ about the natures of human beings ይለናል። ስለ ሰው ልጅ ተፈጥሮ የሚያወራ ፍልስፍና ነው ይለናል አይደለም? ፊሎሶፊ about natural science yes art and the philosophy of the natural beauty ይለናል። yes ስድስተኛ ሲ በጣም አሳማኝ ነው። arts and the philosophy of natural beauty ወይም ደግሞ የአንሸንት ግሪክ ፈላስፎች ናቹራል ፊሎሶፊን ምን ብለው ነው የሚጠቅሱት? በቃ ስለ ተፈጥሮ ውበት ወይም ደግሞ ተፈጥሮ ውበት ስላችሁ ደግሞ ታዲያ ይሄ ቁንጅና ምናምንን ሳይሆን ወይም ደግሞ ያለውን አካባቢ ውበት ሳይሆን በቃ ተፈጥሮ በራሱ የሰረቻቸው ወይም ደግሞ በተፈጥሮ በዚህ ምድር ላይ የሚገኙ ማንኛውም ነገሮች የራሳቸው የሆነ አስደማሚ ነገር አላቸው፣ የተፈጠሩበት እውነት አላቸው። ሶ ይሄን እውነታ ነው ቢዩቲ ብለው የሚጠሩት። ተግባባን አይደለ? ለምሳሌ አይደንቃችሁም የሰው ልጅ ምንም አይነት ነገር ሳያደርግ መተንፈስ መቻሉ ወይም ደግሞ ትንፋሽ የህይወቱ ፍጻሜና የህይወቱ መቆያ ነገር መሆኑ በጣም የሚደንቅ ነገር ነው። ሶ ይሄንን አርት ወይም ደግሞ ይሄንን ነገር ይሄንን የተፈጥሮ እውነታ የሚያደንቁበትና የሚፈራሰፉበት የሚኖሩበት ሁኔታ ነበረ ናቹራል ፊሎሶፊ የሚባለው። እሺ ወደ 13ኛ ጥያቄ ስንሄድ which of the following is true about ancient Meroe ይለናል። አሁንም ልብ በሉ እንግዲህ ancient Meroe እንግዲህ አፍሪካ ላይ የነበረች የአክሱም ጎረቤት የነበረች ስልጣኔ ነበረች አይደለ? ሶ ስለ ancient Meroe ትክክል የሆነ የትኛው ነው ይለናል። it is originated goes back to 5000 before Christ ይለናል። ከክርስቶስ ልደት በፊት 5100 ክፍለ ዘመን በፊት የምትመሰረተች ስቴት ነች አይደለም? it was finally destroyed by Aksum ይለናል። የሜሮይ ስልጣኔ ፍጻሜ የሆነው በአክሱም ምክንያት ነው ወይም አክሱም ዲስትሮይድ አድርጋት ነው ይለናል። አዎ ኢዛና ነው አይደለ? ገብቶ ያቃጠላት እንዳለ የሜሮይን ስልጣኔ ወይም የሜሮይን ከተማ ኢዛና ነው አይደል? ገብቶ እንዳለ ያቃጠለው መንደሩ it had very little or nothing to do with ancient Egypt ይለናል። ከአንሸንት ኢጅፕት ጋር ምንም ያገናኛቸው ነገር አልነበረም፣ ምንም አላደረጉም ከአንሸንት ኢጅፕት ጋር ይለናል። በፍጹም 5 የሜሮይ ወይም የኩሽ ነገስታት ፈርዖንስ ተብለው ወይም የፈርዖን ማዕረግን አግኝተው ግብጽን አስተዳድረዋል አይደል እንዴ? ግብጽ እንደውም በበኩላቸው ለረጅም ጊዜ ኩሽን ወይም ሜሮይን አስተዳድረዋል። በተጨማሪ ደግሞ የንግድ ትስስር ነበራቸው እነዚህ ሁለት ስልጣኔዎች። at the height of its power it is control the whole of the Red Sea coast ይለናል። ኃያል በነበሩበት ወቅት የቀይ ባህር ዳርቻዎችን ሙሉ በሙሉ መቆጣጠር ችለው ነበር ይለናል። በፍጹም ግብጽ የቲዳ ነው፣ አክሱም የቲዳ ነው ሙሉ ለሙሉ መቆጣጠር የሚችሉት። እሺ so the answer is B ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። 14ኛ ጥያቄ ልንምጣ። which of the following is true about the democracy of city states of ancient Greek ይለናል። ስለ አንሸንት ግሪክ ሲቲ ስቴቶች ዲሞክራሲ ትክክል ነው በቃ ወይ ባጭሩ አንሸንት ግሪክ ላይ ስለነበረው ዲሞክራሲ የትኛው ትክክል ነው የሚለን። it applied to everybody ይለናል። ግሪክ ላይ የነበረው ዲሞክራሲ ለሁሉም ይሰራ ነበር። በፍጹም በዚህ ዲሞክራሲ ስርዓት ላይ ማን ተሳታፊ አልነበረም? ለምሳሌ የሀገሪቷ ተወላጅ የሆኑ ሴቶች ተሳታፊ አልነበሩም። በባርነት ተይዘው የነበሩ እንትሎች ተሳታፊ አልነበሩም።
በቃ ወንዶች ብቻ ተሳታፊ የነበሩበት ሲስተም ነው። ኢት አፕላይድ ቱ ሲቲዝንስ ኦንሊ ይለናል። ለዛ ለግሪክ ዜጎች ብቻ ወይም ዜግነት ለተሰጣቸው አካላት ብቻ የሚሰራ ነበር ይለናል። ይሄ ያስኬደናል። እሺ ሲናዲን ስንመለከት ኢት አፕላይድ ቱ ኦል ሜንስ ኤክሴፕት ዘ ስሌቭስ ይለናል። ሀገሪቱ ውስጥ ላሉ ሁሉም ወንዶች ይሰራል። ከማን ውጭ አለን? ከባሪያዎቹ ውጪ። ዲን እንመልከት። ኢት አፕላይድ ቱ ኤቭሪባዲ ኤክሴፕት ዘ ፕሌቢያንስ ይለናል። ከፕሌቢያኖች በስተቀር ለሁሉም የሚሰራ ነበረ ይለናል። እሺ ስለዚህ ሲቲዝንሺፕ ለሴቶችም ሊሰጥ ይችላል፣ ወይም እዛው ግሪክ ውስጥ ላሉ ሴቶችም ሲቲዝንሺፕ ሊሰጣቸው ይችላል። ነገር ግን በዚህ በዲሞክራሲ ስርዓት ሊሳተፉ የሚችሉት ማን ብቻ ነበሩ? ከባሪያዎቹ ውጪ ያሉ ወንዶች ብቻ ነበሩ የሚሳተፉት። አይ ቲንክ ኖታችሁ ላይ ራሱ እንደዛ ብዬ ነበር ያስቀመጥኩት። ይቺን ስቴትመንት ነበር ያስቀመጥኩት። እሺ 15ኛ ጥያቄ ላይ ስንሄድ why did successive Chinese dynasty support the teachings of Confucianism ይለናል። አሁን ደግሞ አንሸንት ቻይና ላይ ልምጣ። እስካሁን ያልተጠቀስነው ስቴቶች አይ ቲንክ ይመስለኛል እንትሎችን ነው አይደለ? አሜሪካን ስቴቶችን ያልጠራ ነው እስካሁን። እሺ ቻይና ውስጥ እንግዲህ ከኮንፊሽየስ በኋላ ወይም ኮንፊሽየስ ያንን ፍልስፍናውን ቻይና ውስጥ ካሰፈረ ወይም አንዴ በቻይና ህዝብ ልብ ውስጥ ካሳረፈ በኋላ የመጡ ዳይናስቲዎች በሙሉ የኮንፊሽያኒዝምን አስተምህሮት አስቀጥለዋል። ወይም ደግሞ የትኛውም ዳይናስቲዎች የኮንፊሽያኒዝምን ፊሎሶፊ ያስቀረ ዳይናስቲ አልነበረም። ለምንድን ነው? because it taught people to accept their places within a society without questions ይለናል። ምክንያቱም ይሄ የኮንፊሽያኒዝም ሐሳብ ሰዎች ወይም ዜጎች ያሉበትን ቦታ ወይም በማህበረሰብ ውስጥ ያላቸውን ቦታ ያለምንም ጥያቄ እንዲቀበሉ የሚያደርግ አስተምህሮት ነበረ። ተግባባን አይደለ? የሚያደርግ አስተምህሮት ነበረ። ታስታውሱ ከሆነ ኮንፊሽየስ አስተምህሮ ምን አይነት አስተምህሮ ነበረ? ማህበረሰቦች በሶሳይቲ ውስጥ ያላቸውን ኢንተራክሽን አባት ከልጁ ጋር፣ ባል ከሚስት ጋር፣ ጓደኛ ከጓደኛው ጋር፣ እናት ከልጇ ጋር፣ አባት ከልጁ ጋር እያለ መሪ ከተመሪው ጋር እያለ ሪሌሽንሺፖችንና ማህበረሰቡ የት ሊገኝ እንደሚገባ እኔ የት ልሆን የሚለውን ጥያቄ ምላሽ የሚሰጥ ነበር። ሶ ይሄንን የሚያስተምር አይዲዮሎጂ ስለነበረ ነው ይለናል። እሺ ቢሌኒድ because it argued that rulers should not be governed by ethics unlike ordinary people ይለናል። ምክንያቱም ይህ አስተምህሮ የሚያስተምረው ምንድነው አለን? አመራር አካላት ወይም ደግሞ ጎቨርነሮች የትኛውም ዳይናስቲ መሪ ቢሆን ኢቲክስ ሊኖረው አይገባም፣ ወይም ደግሞ በኢቲክስ ወይም በስነ ምግባር የታነጸ መሆን የለበትም። ኦርዲናሪ ፒፕሉ ብቻ ነው በኢቲክስ መታነጽ ያለበት ብሎ ያስተምር ስለነበረ ነው ይለናል። አይደለም because it taught that China should not conquer other peoples because it is more civilized ይለናል። ምክንያቱም የኮንፊሽየንስ አይዲዮሎጂ ምን ብሎ ስለሚያስተምር ይለናል፣ ቻይና ሌሎች ዜጎችን ምን አታደርግም፣ ኮንኩር አታደርግም፣ ወይም አትገዛም፣ ቅኝ ግዛት አከሳም፣ አትቀራመትም ይላል ሌሎች ቦታዎችን። ምክንያቱም ቻይና ሞር ሲቪላይዝድ ስለሆነች ነው ብሎ ያስተምራል። አይደለም because it emphasizes that the poor should be concerned primarily with their salvation ይለናል። ምክንያቱም ድሃዎች ምን ሊባሉ ይገባል፣ ቅድሚያ ሊሰጣቸው ወይም ደግሞ የተሻለ ኮንሰርን ሊሰጣቸው ይገባል ብሎ ያስተምር ስለነበረ ነው ይለናል። ሶ አንሰራችንን ኤ ብለን እንሰጣለን ማለት ነው። ወደ 16ኛ ጥያቄ ስናልፍ which of the following is correct about early Christianity ይለናል። ክርስቲያኒቲ አሁን የተጠየቅነው ስለአሁኑ ክርስቲያኒቲ አይደለም። ያኔ ክርስቲያኒቲ ሲጀመር አካባቢ የነበረውን የክርስትና እምነትን የተጠየቅነው። ሶ ስለዛ ክርስቲያኒቲ እውነት የሆነ የትኛው ነው? it tried to resolve its internal differences through the number of religious councils presided by the emperors ይለናል። የነበሩትን ችግሮች ኢንተርናል ዲፈረንሶች ወይም ደግሞ ውስጣዊ ችግሮችን የተለያዩ ጉባኤዎችን በመጥራት ወይም ደግሞ ሃይማኖታዊ ምክክሮችን ወይም ስብሰባዎችን ካውንሲሎችን በመጥራት ችግሮቹን ለመፍታት ይሞክር ነበር ይለናል። አይደለም it was organized around a church in which there was a little distinctions between the clergy and the laity ይለናል። ይሄ ክርስቲያኒቲ ወይም ደግሞ ያን የነበረው ኤርሊ ክርስቲያኒቲ የሃይማኖት አካባቢዎች ላይ ወይም ደግሞ ቤተክርስቲያን ብቻ የነበረ ወይም ደግሞ እዛ አካባቢ ላይ ብቻ ኦርጋናይዝድ የነበረ ስርዓት ነበረ ይለናል። አይደለም it faced a little internal division since there was a complete agreement on the life and teaching of Jesus ይለናል። ያን ኤርሊ ክርስቲያኒቲ ላይ ጥቂት የሆነ ኢንተርናል ዲቪዥን ገጥሞት ነበረ በኢየሱስ ክርስቶስ ህይወት ላይና በሱ አስተምህሮት ጉዳይ ዙሪያ ዲቪዥን ገጥሞት ነበረ ይለናል። እና there was a complete arrangement ወይም ደግሞ ሙሉ ለሙሉ አሬንጅ የተደረገ ሲስተም ነበረ። ምን ለማለት ነው? ቆይ ባጭሩ ሲል ለማስረዳት ያክል በዛ ሰዓት ገና ክርስቲያኒቲ አሁን ያለበት ደረጃ ላይ ከመድረሱ በፊት አሁን ላይ ኦልሞስት ከ5 በላይ እምነቶች አሉ አይደል? በክርስቲያኒቲ ስር ዲቫይድ የሆኑ በዛን ሰዓት ግን ኢንተርናል ዲቪዥኑ
ይሄን ያህል የሰፋ አልነበረም። ኢንተርናል ዲቪዥኑ ሊትል ነበረ። ምክንያቱም የኢየሱስ ክርስቶስ ህይወት ምን ይመስል ነበር? የኢየሱስ ክርስቶስ አስተምህሮስ ምንድነው? ኢየሱስ ክርስቶስ ብዙ ያስተማራቸው ነገሮች አይደለ? ሶ ከነዚህ አስተምህሮቶች ላይ ካተረጓጎም ከተለያዩ ነገሮች በመነሳት ኢንተርናል ዲቪዥን ተፈጥሮ ነበር። ሶ በዚህ ምክንያት early Christianity divide ሆኗል። አዎ it used a basis of its teaching the collection it used as a basis of its teaching the collections of Christian writings called the New Testament but rejected the Jewish scriptures ይለናል። ላስተምህሮቱ እንደመነሻ የወሰደው ማንን ነው? ኒው ቴስተመንት ነው። ወይም ደግሞ የመጽሐፍ ቅዱስ ክፍሎች ሁለት አሉት አይደለ? አዲስ ኪዳንና ብሉይ ኪዳን የምንላቸው። ብሉይ ኪዳን የኦሪት ስርዓት የነበረበት ኢየሱስ ክርስቶስ እስከተወለደባት ጊዜ ድረስ የነበረው ሲስተም ነው። የአዲስ ኪዳን ደግሞ መጀመሪያ ደግሞ አይደለ? ወይም ደግሞ ኢየሱስ ክርስቶስ ከተወለደበት ጊዜ ጀምሮ ወዲህ ያለው ደግሞ ዓለም እንደ አዲስ የተወለደበት ስርዓት ደግሞ ይሄ የሐዲስ ኪዳን ሲስተም አለ። ሶ ሐዲስ ኪዳንን ብቻ ተቀብሎ ያስተምሩ የነበረበት ወይም ደግሞ ኒው ቴስተመንትን ብቻ የተቀበሉበትና ጄዊሽ ስክሪፕቸሮች ምን ይጨምራል? ኦልድ ቴስተመንትን ይጨምራል። ሶ የአይሁዳውያን አስተምሮትንና የኦልድ ቴስተመንትን የተወበትና ላስተምሮቱ ኒው ቴስተመንትን ብቻ የተጠቀመበት ወይም ሐዲስ ኪዳንን ብቻ ተጠቅሞ ማስተማር የጀመረበት ታይም ነበር ይለናል። ሶ ዘ አንሰር ኢዝ ዋት? ሲ ነው። 17ኛ ጥያቄ which one of the following is correct about the Indus Valley civilization ይለናል። ይሄ ጥያቄ ምንም ሳይቀየር ተደገመ አይደል? ጥያቄው ራሱ 2008 ላይ ተደግሞ ነበር። ከ8 ዓመት 2008 ላይ ተጠይቆ ከ8 ዓመት በኋላ 2016 ላይ ተደገመ። The earliest state of this civilization were established by Aryan conquerors from the southern India ይለናል። ስለ ኢንዱስ ቫሊ ሲቪላይዜሽን ትክክል የሆነ የትኛው ነው ይለናል። ምን አለን? ይሄ ሲቪላይዜሽን የመሰረቱት አካላት አሪያንስ የሚባሉ ኮንኩረሮች ሲሆኑ ከደቡብ ኢንዲያ የመጡ ናቸው ይለናል። አይደለም፣ ድራቪዲያንስ ናቸው መስራቶቹ። The distinguishing feature of this civilization was the absence of urban settlements throughout its history ይለናል። ይሄን ሲቪላይዜሽን ዲስቲንጉሽ የሚያደርገው ከሌሎች ሲቪላይዜሽኖች የሚለየው ምንድነው? ከመጀመሪያ እስከ መጨረሻ ድረስ ይሄ ሲቪላይዜሽን እስካበቃበት ጊዜ ድረስ ምንም አይነት አርባን ሴትልመንት በግዛቱ ላይ አልነበረም ይለናል። አያችሁ፣ የቅድሙ ተቃራኒ ሆነ ደግሞ ማለት ነው። 2016 ላይ ደግሞ ምን አድርጎ አመጣው? የአርባን ሲቪላይዜሽን እንደነበራቸው አድርጎ አመጣ። እዚያ ግን እንደሌላቸው አድርጎ ነው ያመጣው። See, the destructions of this civilization was partly related to changes in the environmental condition of the regions. Yes, ቅድም እዚህ ቻፕተር ላይ ስለ ስቴቶቹ ስትይዙ ምን ብያቸዋለሁ? ዲክላይን ፋክተራቸው ብያቸዋለሁ። ለዚህ ነው ለምን ከ2016 በፊት በተረጋጋሚ ስለ ስቴቶቹ ዲክላይን ፋክተር በጣም ይመጣል። በተለይ የኢትዮጵያዎቹ አክሱም እና ዛጉዌ ላይ ኢንዲያን በተረጋጋሚ አመታቶች ላይ ስለ ኢንዲያ ሲቪላይዜሽን መውደቅ ምክንያት ሲጠይቅ ነበር። የኢንዲያ ሲቪላይዜሽን ለመውደቁ ምክንያቱ ሜጆሪቲ ፋክተሩ ምንድን ነበር? ኢንቫይሮንመንታል ቼንጅ ዲግራዴሽን እና የኢንዱስ ቫሊ ሸለቆ መድረቁ ነበር። This near the ideology of state and the world view of its people were shaped by Buddhism which was state religion ይለናል። የስቴቷ ወይም የመንግስታቸው አስተሳሰብ ስርዓትና የማህበረሰቡ አጠቃላይ የዓለም እይታ በቡዲዝም አስተምሮት ስር የተጠቃለለ ስለነበርና ሃይማኖታዊ አስተሳሰብ ስለነበራቸው ነው ይለናል። አይደለም። እሺ 18 ጥያቄ what was the mandates of heaven in the Chinese political structure ይለናል። ፖለቲካል ካልቸር በቻይኖች የፖለቲካ ስርዓት ውስጥ mandates of heaven የምንለው ምን አይነት ስርዓት ነበር? A that society harmony is mandated by heaven ይለናል። ወይ ደግሞ የማህበረሰቡ ስርዓት ወይ ደግሞ ማህበረሰቡ ያለበት ጫናዎች ወይ ደግሞ የተጣሉበት ስርዓቶች እንዳለ በሂቨን ወይም ከላይ የተሰጡት ኃላፊነቶች ናቸው ይለናል። ቢ ደግሞ the idea that rulers become ruler because they have a supernatural permissions ይለናል። yes ምክንያቱም አመራር አካላት ወይም መሪዎች ወይም ደግሞ ንጉሶች መሪ የሚሆኑት ወይም ደግሞ ስልጣን የሚይዙት ቀድሞውኑ ከላይ ስለተሰጣቸው ነው ወይም ደግሞ ፈጣሪ እነዚህን ለስልጣን ስለመረጣቸው ነው ተብሎ የሚታሰብበት ነው the mandates of heaven የሚባለው። see that it is acceptable for men to rule over women ይላል። ምክንያቱም ይህ ስርዓት ለወንዶች የተሰጠ ሲሆን ወንዶች ከሴቶች በላይ እንደሆኑ የሚያሳይ ስርዓት ነው ይላል። አይደለም። this selfishness and greed are disapproved by God ይለናል። selfishness ወይም ደግሞ ለራስ ማሰብና greed የመሆንን አይዲያዎች በፈጣሪ የተከለከሉ እንደሆኑ የሚያሳይ አስተምሮት ነው ስርዓት ነው ይለናል። አይደለም። ሶ ዛንሰሪስ ቢ እዚህ ጋር ምርጫው የተደገመው ወይም ኤቢ ሚል የተደገመው ኮፒ ፔስት ሲደረግ ነው። እሺ ከዛኛው ላይ ከሺቱን
ወደ ወርድ ፋይል ኮንቨርት አድርገነው ነው ከዛ ይሄን ወርድ ፋይል ነው እንደገና አሬንጅ ያደረግነው ሶ በዛ ሰዓት ነው እዚህ ጋር ኤቢ የሚለው እንግዲህ ዘሽቱ ላይ ያለው ነው ከዛ ወደዚህኛው ኮፒ ሲደረግ እቺኛዋ ደግሞ ይሄኛው እኛ ያስቀመጥነው ስትራክቸር ነው ይሄኛው ደግሞ ሽቱ ላይ ያለው ነው ሶ ለዛ ነው ለዚህ ይቅርታ ማለት እንፈልጋለን 19 ጥቂት ሁቻን ዘ ፎሎዊንግ ኢዝ ኮሬክት አባውት ኤርሊ ክርስቲያኒቲ ይላል ስለ ኤርሊ ክርስቲያኒቲ አሁንም አይ ቲንክ ድጋሚ ነው ልበል ኦኬ ጥያቄው ነው ድጋሚ እንጂ እንትሎት ድጋሚ አይደለም ምርጫው ድጋሚ አይደለም ሶ ስለ ኤርሊ ክርስቲያኒቲ ትክክል የሆነ የትኛው ነው it is greatest strength was the absence of theological division within its members ይላል የክርስቲያኒቲ ወይም በዛን ጊዜ የነበረው ክርስቲያኒቲ ጥንካሬው አንዱ ምንድን ነበራለን በሜምበሮች መካከል ምንም አይነት የሃይማኖት አስተሳሰብ ልዩነት ወይም theological division አልነበረም ይላል little divisions ነበሩት በወቅቱ B its slow growth was due to its inability to develop an efficient organization ይላል ይህ እምነት ስሎሊ ነው ዲቨሎፕ እያደረገ የመጣው ይላል ምክንያቱም ደግሞ ወይን ቀስ እያለ ያደገበት ምክንያት ጠንካራ የሆነ ህብረት መፍጠር ባለመቻላቸው ነው ወይም ደግሞ ኤፊሺየንት የሆነ ወይም ብቁ የሆነ ኦርጋናይዜሽን መፍጠር ባለመቻላቸው ነው ይለናል አይደለም C it is early followers were Jewish from Palestine and Syria ይለናል yes ቀራሚ የዚህ ክርስትና እምነት ወይም የክርስቲያኒቲ እምነት ተከታዮች ጄዊሾች ወይም ከፓለስታይንና ከሲሪያ የተነሱ አይሁዳውያን ነበሩ ይለናል አዎ its success can be explained by the support that it received from Rome senates and monarchs ይለናል ይሄ እምነት የመጀመሪያ ሰክሰሱ የነበረው ከሮማውያን ሴኔቶችና ከሞናርቾች ያገኘው ድጋፍ ነበር ይለናል አይደለም ዛንሰሪስ ሲ እሺ 20ኛ ጥያቄ ላይ ስንሄድ 2009 ላይ አሁንም ደገመው 2008 ላይ ቀድም ኢንዱስ ቫሊ ሲቪላይዜሽን አይ ቲንክ 2008 ነው 2009 እስኪ ስለ ኢንዱስ ቫሊ ጠየቀው 2008 ላይ ተመልከቱ ከዛ 2009 ላይ በአመቱ ደግሞ መልሶ ራሱን አመጣና ለኢንዱስ ቫሊ ሲቪላይዜሽን ኮላፕስ ማድረግ ምክንያቱ ምንድነው ብሎ ጠየቀ A the destruction brought by the invading Indo-Aryan peoples ይለናል በኢንዶ-አሪያኖች ምክንያት በነበረ ወረራ ነው ይለናል እሺ the combinations of internal peasants rebellion and Dravidians inventions ይለናል በድራቪዲያኖች ወረራና በውስጣዊ የገበሬዎች አመጽ ችግር ምክንያት ነው ይለናል ድራቪዲያኖች ወራሪ አልነበሩም አይደል እንዴ እንትሎች መስራቾቹ አልነበሩ የኢንዳ ሲቪላይዜሽን መስራቾች ናቸው ሲ ደግሞ the cultural decline that followed the replacement of Buddhism by Hinduism ይለናል ካልቸራቸው በጣም እየተዳከመ በመምጣቱና የቡዲዝም እምነት በሂንዱይዝም መተካቱ ይለናል አይደለም ሂንዱይዝም ነው በቡዲዝም እንትን ይያለ የመጣው አይደል እንዴ ሪፕሌስ እየተደረገ የመጣው ግን ሪፕሌስ ሳይሆን ሪፎርም የተደረገው the decline in the agricultural potential of the region due to the resource degradation ይለናል አግሪካልቸራቸው እየተዳከመ መጣ ሪሶርሳቸውም ዲግሬድ እየሆነ በመምጣቱ ምክንያት ይለናል yes the answer is A እንግዲህ በኢንዶ አሪያኖች ፒፕል እንግዲህ ኢንቬድ መደረጋቸው ለኢንዲያንስ ለኢንዱስ ቫሊ ሲቪላይዜሽን ትልቁና ሜጀር ኮዛቸው ነበር ከዛ ኢንቫይሮንመንታል ቻሌንጅ ደግሞ ይከተላል ማለት ነው እሺ አይ ቲንክ የዚህኛውን ፓርት ጨረስን ያላበዛን ወደዛኛው ላይ ስለምንመለስ ነው እንደነገርኳችሁ ሶ አሁን እስኪ እንመለስና ላሳያችሁ እንግዲህ እናንተ የሰጣችሁን ኮሜንትና ያለውን እንትን ማለት ነው አይ ቲንክ ግሬድ 11 ቻፕተር 1 ነው አይደለ እሺ ግሬድ 11 ቻፕተር 1 8ኛ 9ኛ ጥያቄ እያለን እንቀጥላለን አይ ቲንክ አንዳንዶቹ እናንተ ስተትም ስለሆነ እነሱን ጃምፕ አረጋለሁ እሺ ከየትኛው ጥያቄ ጀምር ከ8 ልጀምር አይደለ ከ8 ጀምሬ ልሂድላችሁ show the following is correct about the role of sources in the study of history ይለናል ይሄ ጥያቄ አይ ቲንክ ቪዲዮ ላይ ምድር ያልኩት ቢ ነው አይደለ ለሎ ይቻልኩት ቢ ነው ዲን ያልኳችሁ ዲን ተመልከቱ primary sources have a direct relation to the events in the time and places ይለናል ጥያቄው ምድር ያለ ነው show the following is correct about the role of sources in the study of history ይለናል ሶርሶቹ ወይም ደግሞ የሂስትሪ ሶርሶች አሉ አይደለ ስላላቸው ሮል የሚገልጽልን የትኛው ነው የሚለን አይ ቲንክ ቪ ነው መሰለኝ እዛ ላይ ያልኩት አይደለ ቢም ልክ ነው አሁን እዚህ ጋር እዚህኛው ጥያቄ ቢናዲ ናቸው አይደለ ትክክል የሆኑት ምርጫዎች ቢናዲ ልክ ናቸው oral testimony by participants is a good as information obtained from others ይለናል ይመስለኛል ምናልባት እናንተ ኢትዮማትሪክ ላይ ወይ የሆነ ቦታ ላይ መልስ አይታችሁ ነው የምትከራከሩኝ የሚችላችሁት ብዙዎቻችሁ ዲ ነው የሚሆነው 8ኛ ጥያቄ ብላችሁ የተከራከራችሁኝ ሶ አዎ ኦራል ቴስቲሞኒ አስረድቻለሁ አይደል ዛሬ አሁን ኦራል ትራዲሽን ምላች አፈ ታሪኮች ናቸው
በቃል የሚነገራችሁ ያ ታሪክ ስለ ታሪኩ የሚነገራችሁ ነገር ነው። ያ በቃል የሚነገራችሁ የታሪኩ ጉዳይ ለእናንተ ትክክል የመሆንና ያለመሆኑ ፕሮባቢሊቲ የሚወሰነው በዛ ሰው ለታሪኩ ቅርበትና ርቀት አንፃር ነው። ለምሳሌ ቢያንስ ይችላልቻለሁ አይደል? አንድ አድዋ ላይ የተሳተፉ አባትና እኔ ስለ አድዋ ብንነግራችሁ ለእናንተ ኦራል ትራዲሽኑ ፐርፌክት የሚሆን የትኛው ነው? የኒህ አባት ናቸው፣ አድዋ ላይ የተሳተፉት አባት ናቸው። እኔ አይደለሁም። ተግባባን? እኔ ታሪኩን እንደናንተ ሰምቼ ተምሬ ነው የምነግራችሁ። ቢኮዝ እኔ በዛ ሰዓት አይደለም ልወለድ አልታሰብኩም። እኒህ አባት ግን ወይም ደግሞ እዚህ አድዋ ላይ የተሳተፉት አባት ግን ኦልሞስት ጦርነቱ እንዴት እንደተጀመረ እነማን እንደተዋጉ በምን ምክንያት እንደነበረ የት እንደተዋጉ በምን ቀን እንደተዋጉ በደንብ አድርገው አይተዋል፣ አውቀዋል ነበሩ። አያችሁ አይደለ? ሶ ዲኮ እዚህ ጋር ኦልሬዲ ቢሌ ተገልጾላቸዋል። የዲ ምርጫ ቢሌ ጠቅላላ ተደርጎ ተገልጾላቸዋል። ዲ ምን አለን? ፕራይመሪ ሶርስ ምን እንላቸው አለን? ዳይሬክት ሪሌሽን ከኢቨንቱ ጋር የነበራቸው ናቸው፣ በፕሌስም በታይምም ማለት። ከዚህም ደግሞ ሮል ነው ጥያቄያችን ደግሞ ያለን የሶርሶቹ ሮል ወይም አስተዋጽኦን የሚገልጽልን ምን የትኛው ነው የሚለው። ሶ ፕራይመሪ ሶርሶች ከኢቨንቱ ጋር ወይም ከሁነቱ ጋር ቀጥተኛ የሆነ ግንኙነት ካላቸው ቢን ተመልከቱ። ምን አለን? ሶ ኦራል ቴስቲመኒ ፕራይመሪም ሰከንዳሪም ሶርስ መሆን ይችላል አይደለ? ስለዚህ ፕራይመሪ ሶርስ ሆነ ማለት ኦራል ቴስቲመኒ ከሌሎች አካላት ከሚገኘው ኢንፎርሜሽን ይልቅ ዳይሬክት በሆነ ፓርቲሲፓንቶች የተገኘው ኢንፎርሜሽን ተሽሎ ይገኛል። because it is a primary source, because it have a direct relation in time and place። ተግባባን አይደለ? ሶ የዚህኛው ሮል የተሻለ ነው። ኦራል ቴስቲመኒ አንዱ ሶርስ ነው አይደለ? ምን አይነት ሶርስ ነው? ፕራይመሪ ሶርስ ነው እዚህ ጋር መጣላችሁ ማለት ነው። ምክንያቱም ምንድነው ለእናንተ ጉድ የሆነ ኢንፎርሜሽን ይሰጣችኋል። ምክንያቱም ምን ስለሆነ እዚህ ጋር ዳይሬክት ሪሶርስ ስለሆነ ማለት ነው። ዳይሬክት ሶርስ ስለሆነ። እሺ ዘጠነኛ ጥያቄ ደግሞ ቻንስ ኦፍ ፎሎዊንግ ኢዝ ኮሬክት አባውት ኢትዮጵያን ስተዲ። ጥያቄው ላይ ቢን ያርኳችሁ ነው ከዚህ በፊት አይደለ? እዚህ ጋር ደግሞ ብዙዎቻችሁ ሲነው ባኮ እንዴላችኋል። ምናልባት ቪዲዮ ላይ ተሳስቷል ብዬ ሊሆን ይችላል፣ ግን ስህተት አይደለም። የኢትዮጵያን ታሪክ ስታጠኑ ስለ ሰሜኑ በጣም ብዙ የተመዘገበ ነገር አለ። እድሜ ለክሮኒክልስ እና ለኦራል ትራዲሽን። የኢትዮጵያን ታሪክ ስትጽፉ ደግሞ ምን ላይ ቤዝድ ሆናችሁ ነው የምትጽፉት? ኦራል ትራዲሽን ላይና ክሮኒክል ላይ ነው። የሰሜኑን ስትጽፉ በቃ ክሮኒክል ብዙ አለ፣ ወይም የነገስታት ታሪኮች የተጻፉ መዛግብቶች ምናምን ስላሉ እነሱን ታገላብጣላችሁ። ሰሜኑ ላይ በልክ የሆነ ኮምፕሬሄንሲቭ የሆነ ወይም ሰፊ የሆነ ጠቅለል ያለ መረጃዎችን ታገኛላችሁ። ሙሉ ለሙሉ የተሟላ ባይሆንም ማለት ነው። ሞር ኮንፈረንስ በነገራችን ላይ እስኪ ተመልሳችሁ እንኳን ተመልከቱ። እኔ እንኳን ያን 11 ፊት ተመርኩበት ደብተሬ ለተማሪ ሰጥቼው ቆይቷል ከተውኩትና አስተውሳለሁ ስጽፍና ኤክስትሪምሊ እስኪ እንደው ሌላው ኤክስትሪምሊ ተመልሳችሁ እስኪ ተመልከቱት። ምን ይላል? ሞር ኮምፕሬሄንሲቭ ዛን ዘ ሳውዝ ነው አይደል የሚለው። ዘ ስተዲ ኦፍ ዘ ኖርዘርን ኢትዮጵያን ሂስትሪ ኢዝ ሞር ኮምፕሬሄንሲቭ ዛን ሳውዘርን፣ ከደቡቡ የተሻለ ነው የሚለው እንጂ ሙሉ ለሙሉ ኮምፕሬሄንሲቭ ነው ማለት አንችልም። የሰሜኑ የተሟላ ታሪክ ነው ያላችሁ ማለት አንችልም። ሰሜኑ ገና በጣም ብዙ ይቀርዋል። ግን ከደቡቡ አንፃር ስለ ሰሜኑ ብዙ ነገር አውቀናል። የኢትዮጵያን ሂስትሪ 11 ላይ 12 ላይ ስትማሩ ሰሜኑ ላይ በደንብ አድርጎ ማስረጃ እየዘረዘረ ምን እያለ በደንብ ያብራራልና፣ ሳውዘሩ ላይ ስትሄዱ ግን በአንድ ቻፕተር ጠቅላላ አድርጎ ከመግለጽ በስተቀርና በአንድ በሁለት ሌሰን ጠቅላላ አድርጎ ገልጾ ከማለፍ በስተቀር ወፍ ለምን ሳውዘርኑ ከአፈ ታሪክ ባለፈ ስለነሱ የተጻፈም የተጠቀሰም ነገር የለም። አንድ ሳውዘርኖቹም የራሳቸውን ታሪክ የሚዘክሩት በአፈ ታሪክ ወይም እየተነገራቸው በመጣ በኦራል ትራዲሽን ነው። ስለዚህ ቢን ስትመለከቱ ከዚህ ይልቅ ሞር አሳማኝ የሆነ ነገር አስቀምጦላችኋል። ኦራል ሶርስ አር ዘኪ ፎር ዘ ስተዲ ኦፍ ዘ ሳውዝ። እሺ ታዲያ የደቡቡን ታሪክ ስታጠኑ ምን ልትጠቀሙ ነው? ምን አይነት ሶርስ ልትጠቀሙ ነው? ምንም አይነት ሶርስ የለም። ያለው ብቸኛ ሶርስ ምን ብቻ ነው? ኦራል ሶርሶች ናቸው። አፈ ታሪክ ብቻ ነው ያለው። የተጻፈ ካላችሁ ስለ ሳውዘርን ስቴቶች ማን ብቻ ነው? የሰሜኖቹ ክሮኒክል ብቻ ነው። የሰሜኖቹን ክሮኒክል ስታነሱ ክርስቲያን ኪንግደም ላይ ስትሄዱ አምደ ጽዮን እንትላን ኮንኩር አድርጓል ስለተባለ ሳውዘርን ኢትዮጵያን ፓርት ላይ እንደዚህ የምትባል ስቴት ነበረች፣ አዲያ የምትባል ፋታ ጋር የምትባል ስቴት ነበረች እያለን እንጠቅሳለን። ተግባባን አይደለ? ደቡብ አካባቢ ላይ ስትሄዱ ስለ አካባቢያቸውና ስለ ህዝባቸው ብትጠይቋቸው ግን በዚህ በኦራል ትራዲሽን ተነስተው ነው ወይም በካሉ አፈ ታሪክ ተነስተው ነው የሚነግሯችሁ ማለት ነው አይደል እንዴ? መሀል አዲስ አበባ ላይ እንኳን መጣችሁ ሌላው ባጭሩ ቀላል ምሳሌ ከተማ ሳይሞችን ላንሳላችሁ።
ካቱም ማንኛውም ከተሞች የተቆረቆሩበት የተሰየሙበትና እዚህ አሁን ላሉበት ደረጃ የደረሱበት የራሳቸውን ታሪክ አላቸው። ሶ ለዚህ ታሪክ ያበቃቸው ነገር ወይም ደግሞ እቺ ከተማ ለምን እንደስተዋት እንደዚህ ነበረ እንደዚህ እንጂ የተጻፈ ነገር የለም። ያ ነገር እውነት ስለመሆኑ እቺ ከተማ እንደዛ ስለመባሏ ነገር የለም። ተግባባን አይደለ? ግን ሌሎች ሀገራት ላይ ስትሄዱ በደም ሪትን የሆነ ሶርስ ያላቸው አካባቢዎች ላይ ስትሄዱ ግን ወይም ሪትን የሆነ ታሪክ ያለበት አካባቢ ላይ ስትሄዱ ግን ያ ነገር በስርዓት ተመዝግቦ ታገኙታላችሁ። 12ኛ ጥያቄ which one of the following has been the limitations of Ethiopian historiography? ይሄ የእናንተ ስህተት ነው። የኢትዮጵያን ሂስቶሪዮግራፊ ስንጽፍ ምን አይነት ሊሚቴሽን አለ? ምንድነው ቢኖ አይደለ? ሄቪ ዲፔንደንስ የሆነ ኦራል ሶርስስ ራዘር ዛን ዶክመንት ነው። ከተመዘገበው ይልቅ ወይም ደግሞ ዶክመንተሪ የሆነ ሶርስ የለንም። ግን ምንድን ያለን ኦራል ሶርስ ነው ያለን። ሲምን ይላል ይቅርታ ቢኖር ላይካችሁ ሲሚላር ሄቪ ኢምፌሳይዝ ኦን ፖለቲካል ሂስትሪ ዛን አዘር ካይንድስ ኦፍ ሂስትሪ ሲ ነው ቢኮዝ የኢትዮጵያን ሂስትሪ ሲጻፍ እስከዛሬ በፖለቲካል ሂስትሪ ላይ እንጂ ሌሎች ሂስትሪ ሶርሶች ላይ ቤዝድ አድርጎ አያውቅም። ቢኮዝ ኦራል ሶርስንና ለምሳሌ ዶክመንተሪ ከሆኑት መካከል ክሮኒክልን እንጠቀማለን፣ ሃጊዮግራፊዎችን እንጠቀማለን፣ ብቻ የተለያዩ ዶክመንተሪ የሆኑ እንትሎችን እንጠቀማለን። ግን አሁንም ከዶክመንቱ ይልቅ ኦራል ሶርሶች ላይ ዲፔንድ እናደርጋለን። ግን ብዙዎቻችሁ ቢ አይደለም አይ ቲንክ ያላችሁ ትራሱ ማለት ነው። እና ሲ ያልኩበት ምክንያት ለመሰላችሁ ይሄን ጥያቄ የሆነ ቦታ ላይም ስላየሁት ነው። መልሱም ሲ ስለሆነ ነው። ምሳሌ ለምሳሌ 16ኛው ክፍለ ዘመን ላይ ኢትዮጵያ ምን ሆነች ተብላችሁ የተማራችሁት 11ኛ ክፍለ ሂስትሪ ላይ በክርስቲያን ኪንግደሙ 15ኛውና 16ኛው ክፍለ ዘመን ላይ በክርስቲያን ኪንግደሙና በማን በሙስሊም ሱልጣናት መካከል ጦርነት ነበረ። ይሄ ምን ነው የሚያሳየን? ፖለቲካል ሂስትሪ አይደል እንዴ? በዛ ሰዓት የኢትዮጵያ ሶሳይቲ ምን አይነት ሁኔታ ነበረው ታውቃላችሁ? አታውቁም አይደለም? ኢቭን ተውት እሺ፣ ከዛ ፔሪድ አንስታችሁ ሞደርን ኢትዮጵያ ላይ ነው። በቴዎድሮስ ጊዜ ሄዱ የለም። የሚኒሊክን ታሪክ አንሱሽ፣ ስለ ሚኒሊክ ተምራችሁ አስሮታ ክፍል አይደለ? ምን አላው ሚኒሊክ ላይ ስለ ሶሳይቲው ሁኔታ የኢትዮጵያ ሶሾ ኢኮኖሚክ ዲቨሎፕመንት እያለ እኮ ማውራት የጀመረው ከመቼ ጀምሮ ነው? ከአፄ ኃይለ ሥላሴ ወዲህ አይደል እንዴ? አያችሁ። እሱንም ግን አሁን ኒው ከሪኩለም ሲሻሻል ነው እንጂ ያኔ ላይ አልነበረው። አሁን ኒው ከሪኩለም ላይ እንደው ዝም ብሎ መጻፍ ጀመረ። ግን ኒው ከሪኩለም ላይ ቢጻፍም ግን ያ ርዕስ ወጣ እንጂ በዛ ርዕስ ስር የምታነቡት ሌላ ነገር ነው። የኢትዮጵያን ሂስትሪ ስትመለከቱ ከሂውማን ሂስትሪዋ ወይም ደግሞ ከሶሳይቲ ሂስትሪዋ ከኢኮኖሚክ ሂስትሪዋ ከአርባን ሂስትሪዎቿ ይልቅ ምን ሂስትሪው ይገናል? ፖለቲካል ሂስትሪው 90% 80% የሚሆነው ኢትዮጵያን ሂስትሪ ሸፍኖ የሚገኘው ማን ነው? ፖለቲካል ሂስትሪ ብቻ ነው። ኢኮኖሚክ ሂስትሪያችንን ተምረን እኮ ኢኮኖሚክ ሂስትሪ ላይ ብንሰራ ከሆነ የት ደረጃ ደረስን ነበር? ፖለቲካል ሂስትሪ ላይ ብቻ መሰረት ማድረጋችን አይደል እንዴ ከዘመን ዘመን ከትውልድ ትውልድ እየተባላን አሁን ያለንበት ደረጃ የደረስነው። ይሄ ነው ችግሩ። እሺ ሌላ 20ኛ ነው አይደላችሁኝ? 20ኛ አንድ ተማሪ ቻት ይቆ ነበር። እሺ ሆቴን ደስ ማስሩዝም ካይንድስ ኦፍ ኮስሚክ ኤክስፕሎሬሽንስ yes ዩኒቨርስ በዚህ መርጅ አደረገ ነው የሚለን። ዩኒቨርስ በኮስሚክ ኤክስፕሎሬሽን እና ኦኬ እናንተ አይ ቲንክ አረ ኮሜንት ላይ ያለው ኢቮሉሽን ቲዮሪ ጋር እንዴት አይደም? አንተ ሂስትሪ ላይ ኢቮሉሽን ስለተማርክ ሊሆን ይችላል። ግን ይሄ ቲዮሪ ምን ብያችኋለሁ? እዚህ ላይ ራሱ ምን አመጣው ብዬ ነበር አይደለ? ኢቮሉሽን ቲዮሪ እኮ ቻርልስ ዳርዊን ያለው ምንድነው? እንስሳትም ሆኑ እጽዋትም ሆኑ ልክ ነው ልታገናኘው እኮ ትችላለህ። ኮስሚክ ኤክስፕሎሬሽኖች እና የተለያዩ ዴንሲቲ ያላቸው አካላት ተፈጠሩ እዚህ ምድር ላይ ተፈጠሩ። ቅድሚያ ቲዮሪም ይለን ነው እንግዲህ ይሄ በዛ ላም ነው በነገራችን ላይ ተፈጠሩ። ከዛ እነዚህ ነገሮች በተለያየ አይነት ተፈጥሯዊ ሁኔታዎች አማካኝነት መርጅ ያደረጉም ኤክስፕሎይት ያደረጉም ምንን ፈጠሩ ይለናል። ምንም ወደ ማን መጡ? ወደ ዩኒቨርስ የሚባለው ወይም ዓለምን ፈጠሩ ይለናል። ይሄ ማን ነው? በጂኦግራፊ ሲቴሩ ቢግ ባንግ ቲዮሪ ነው ይላችኋል። ሂስትሪ ላይ ደግሞ ኢቮሉሽን ቲዮሪ ይላችሁ ይችላል። አሁን ይሄን ጥያቄ እኮ ኮንሰርናችሁ አርጋችሁ አትሰሩት ብያለሁ እኮ አይደል እንዴ? ጥያቄው ራሱ ሰራ አሁን እኮ እናንተ ራስ ታውት ምንም የሚል ነገር አለ። ግን ይሄ ማለት ተሳስቻለሁ ስህተቴን ለመሸፋፈን ነው እያልኳችሁ ሳይሆን ጂኦግራፊ ላይ ቢግ ባንግ ቲዮሪ ብዬ ቻፕተሩን አስተምራለሁ አይደል እንዴ? ዘንድሮ 11ኛ ክፍል ላይ ስላስተማርኳችሁ እኮ ነው። ራሱ ዲፊኒሽን ያስቀመጥኩት ይሄንን ነበር። ከዚህ ወስጄ ሳይሆን ግን እዛ ላይ ስለ መጻፋችሁ ላይ ስላለ ነው አይደል እንዴ? ይሄ አይደለም እንዴ ተማራችሁት? ኢቮሉሽን ላይ ቲዮሪ ላይ ስትመጡ ደግሞ እያለን ያለው ነገር ምንድነው? እንስሳት የሆነ አይነት ፊቸር ነበረ። እነሱ ከመፈጠራቸው በፊት የሆነ የተፈጠረ የነሱ ቅርማያት ነበረ። ከዛ እነሱን ከማይመስለው አሁን ወዳሉበት ሁኔታ እየተቀየሩ መጡ። ኢቭን ጉንዳን ከሆነ አይነት እንስሳ ዝርያ ኢቮልቭ አድርጋ የመጣች ነች ነው። ኢቮሉሽን ማለት እኮ ዝግመተ ለውጥ ማለት እኮ ነው። ከሆነ ነገር
ቀስ በቀስ በሂደት ተለውጦ መፈጠር ማለት ነው። እሺ ይሄ ነው እንትን የሚለው። እሺ 21ኛ ጥያቄ ደግሞ ያለኝም አካል ነበር። አዎ 21ኛ ጥያቄ ሃው አይ ቲንክ ይመስለኛል ያረዳር ችግር ነው እንጂ ዘ ዩስ ኦፍ ሜታል ነው መልሱ ነው አይደል ያለው። ሜታል ማለት እንዴ ሜታ ማለት እኮ ብረት ነው። የሰው ልጅ እኮ ኢቭን ማንጋሉ ሰዳችሁ እሺ አክሱምን ውሰዱ። አክሱም ማለት እኮ የክርስቶስ ራሱ በተወለደበት ታይም ላይ ነበር ስልጣኔ ነበር አይደል? ብረት ካለ ለምን ሐውልት ከድንጋይ ሲሰሩ ነበር? እሺ እሱ የነሱ ጥበብ ነው እንበል። መጠጫዎቻቸው ቁሳቁሶቻቸው እንኳን ከብረት ይሰሩ ነበር። ከብር፣ ከነሐስ፣ ከወርቅ ከነዚህ ማዕድናት ነው አይደል እንዴ? ዓለም ወደ አይረን ወደ ሜታል ወርክ የመጣችው ኢቭን በጣም ቅርብ ጊዜ ዓለም ካሳለፈችው ታሪክ አንፃር በጣም ቅርብ ጊዜ ነው ማለት እንችላለን። ዘ ኢስታብሊሽመንት ኦፍ ኒውክሊየር ፋሚሊ ማለት አንድ ላይ ሰብሰብ ብሎ የሚኖር ቤተሰብ ማለት ነው። ያ የተመሰረተው መች ነው? በኒዮሊቲክ ሪቮሉሽን ጊዜ ነው። ኒዮሊቲክ ሪቮሉሽን ግን ወደ በኋላ ላይ ማለት ነው። ዘ ፎርሜሽንስ ኦፍ ስቴት የሰው ልጅ አብሮ መኖር ከጀመረ በኋላ ነው ስቴት ነው የመሰረተው። ሶ ይሄም አያከራክረንም፣ ቢም አያከራክረንም። ዲስ ኢዝ ዶሜስቲኬሽን ኦፍ ፕላንት ኤንድ አኒማል የሰው ልጅ መጀመሪያ ይኖር የነበረው በምንድን ነበር? ሃንቲንግ ኤንድ ጋዘሪንግ ዱር እያደነና እየለቀመ ይበላ ነበር። ከዛስ ቀስ በቀስ እንስሳትና እጽዋትን ከራሱ ጋር አዳፕት አድርጎ መኖር ጀመረ። አዳፕት አድርጎ መኖር ጀመረ። ከዛ እነሱን አዳፕት አድርጎ ከመኖር ደግሞ አሁን ላይ ደግሞ እንደምታዩት በቤት ውስጥ ራሱ ቀለል ባለ መልኩ ሰርቶ መመገብ ጀመረ። ተግባባን አይደለ? ሶ እዚህ ደረጃ የደረሰው ቀድሞ ዶሜስቲኬት በማድረግ ነው እንጂ በፍጹም ሜታል ወርክ ሜታል ቱል በምንም ተአምር እኔ በየትኛውም የታሪክ አጠናን ስርዓት እኔ የትኛውም መጽሐፍ ላይ እንዳጠናችሁ ባላቅም ቀድሞ ሊመጣ አይችልም። ሶ ዘ አንሰር ኢዝ ዲ። እሺ ወደ ሌላው ጥያቄ ከማለፌ በፊት ማሳሰብ ፈልገው ነገር ያው ስለተቆጣው ነው። እቺስ ባለቤቱ ሌላ ሲሆን ችግር ነውና እያስተዋወቃችሁ አይደለም፣ ቻናሉን ሼር ያደረጋችሁ አይደለም ተብላችኋል። ፕሊስ የአልፋ ቲዩቶሪያል ማናጀሮች በጣም እያዘኑባችሁ ነው። ተማሪዎች ፕሊስ ባካችሁ ለሁሉም ተማሪዎች እንዲዳረስ ቻናሉን ሼር አድርጉ። ሰብስክራይበሩ በጣም ቀዝቅዟል። እስካሁን 2000 እንኳን መግባት አልቻለም። ይሄ ማለት 1000 ምናምን ተማሪ ብቻ ነው የሚከታተለው ማለት ነው። ሶ 1000 ተማሪ ብቻ ተከታትሎ 1000 ተማሪ ማለፉ ዋጋ የለውም። ቢኮዝ እስካሁንም እያለፈ የነበረው 1000 ተማሪ በላይ ነውና ስለዚህ በተቻላችሁ መጠን ለሁሉም ተማሪ እንዲዳረስ አድርጉ። ለሁሉም ተማሪ ውጤት መሻሻል ከጎናችን አብራችሁን ሁኑ እያላችሁ ነው። አልፋ ቲዩቶሪያል ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በዛው ጎን ለጎን የኔንም ቻናል ወንዴ ቲዩቶሪያልን አትርሱት። እሺ አይ ቲንክ ከዚህ በኋላ ጥያቄ ያነሳችሁ አይመስለኝም። yes ሶ ለዛሬ የነበረን ቆይታ ይሄን ይመስላል። ብዙዎቻችሁ ኢኮኖሚክስ እያላችሁ ነው። ኢኮኖሚክስ እንደው ስታስቡት እኔ በዚህ ሁኔታ ላይ አይደለም ኢኮኖሚክስ ይስቅርና ሂስትሪው ራሱ ለመጨረስ በጣም እየተጣጣርኩ ነው ያለሁት። ስለዚህ በተቻላችሁ መጠን በቻልነው መጠን ለመፍጠን እንሞክራለን። አንድ ሰው እኔ ብቻ ነኝ እየሰራሁ ያለው። ስለዚህ አውቃለሁ እናንተ ፍላጎት ብዙ ነው፣ ብዙ ነገር ትፈልጋላችሁ። ግን የዚህን ሁላ ሰው ፍላጎት ደግሞ አንድ ሰው ብቻውን ሆኖ መስራት ይከብዳልና በተቻላችሁ መጠን ለመታገስ ሞክሩ። እስከተቻለው ድረስ ሂስትሪ ያልቃል፣ ጂኦግራፊ ያልቃል። ከዛ በኋላ ግን ጊዜ ያለን ከጨረስን እንተካላችኋለን። ኢኮኖሚክስ ይቀጥላል። ጊዜ ካሌለንና እነዚህን ብቻ ጨርሰን ግን ከደረሰ ጊዜያችሁ ምንም ማድረግ አንችልም። በሁለቱ ተዘጋጅታችሁ መግባት ነው። ሌሎቹን ደግሞ ጎን ለጎን እናንተ የተዘጋጃችሁ ሄዱ። መልካም ንባብ። ብዙ ላይብረሪዎች ላይ እንደማየው ከሆነ መነሳሳቱ በጣም አሪፍ ነው። በርቱ። ግን ያጠናን ስርዓታችሁን በደንብ አድርጋችሁ አስተካክሉ። ብዙዎች ጋር የማየው አሁንም መጽሐፍ እያገላበጡ ያሉ ተማሪዎች አሉ። መጽሐፍ ስላችሁ ያን የሚያክል ትልቅ መጽሐፍ አንስተው እያገላበጡ ያሉ ተማሪዎች አሉ። ያው በርግጥ ያው የተማሪው ያነባበብ ስርዓት የራሱ የሆነ ሲስተም ይኖረዋል። እያንዳንዱ ተማሪ ያረዳር ሲስተሙ የተለያየ ሊሆን ይችላል። ግን በዚህ ታይም ላይ ሂስትሪ 200 ፔጅ ያለው መጽሐፍ አንስተ ጨረስኩና ማለት አትችልም። እሱ ስርዓት ቀድሞ ነበር በደንብ ዲፕሊ ተገብቶ መነበብ የነበረበት። በአንድ ቀን ገብተህ 2 3 4 ቻፕተር ትር ያደረክ እንደ ተረት እያነበብክ ጨረስኩ የምትለው ትምህርት አይደለም ሂስትሪ ትምህርት። እሺ ያ ማለት ከ10 ደቂቃ 2 3ቱን ይዛ ሌላው እንደመተው ማለት ነው። ያን የታነባብ በአሁን ሰዓት ንባባችሁ ሊሆን የሚገባው አጠር መጠን ባለ ስርዓት ከዚህ ያነበባችሁትን የምትከልሱበት አይነት ስርዓት ነው መሆን የሚገባው። ከዚህ በፊት ያልጀመርክ ተማሪ ግን በተቻለ መጠን ሪቪዥኖችንና ወይም ሾርት ኖቶችን ከኤግዛሞች ጋር አንድ ላይ አድርጎ ለመሄድ ሞክሩ። መልካም ንባብ ለሁላችሁም፣ መልካም ጊዜ።